Kan jirtu hordoftoota keenya kun qophii Gombisaa Ogeeyyiiti. Qophiin Gombisaa Ogeeyyii akkuma maqaa isaatii ogeeyyiilee garaagarii mari'achiisuudhaan karaa sarara saatalaayit ONN isiniif dhiyeessa. Qophii kan karaa YouTube yookiin Facebookidhaanis argachuu akkuma dandeessan laayik nu gochuu yookiin immoo sheer nu gochuus hin dagatinaa. Qopheessaan Solomoon Namarraati. Walmattoota kaargamii layitee maariidhaan taana daatinuun hawwitee waa'een keeruun galee dubbadduun finnee hiikni siif lola'uu warra saddan cinnee waa'een keeruun galee dubbadduun finnee hiikni maan Oromoo warra saddan cinnee walmattoota kaargamii layitee maal faayidaan addaatinuun hawwitee. በዛሬው ዕለት በኢትዮጵያና የሚካሄዱ ሁኔታዎች በተለይ በኦሮሚያና በአዲስ አበባ የሚደረጉት ውይይቶችን ለማነጋገርና ለመወያየት ሁለት ባለሙያዎችን ይዤ ቀርቤያለሁ። እነሱንም ዶክተር ግዛቸው ቴሶ የከተማ ልማት ባለሙያ ናቸው እና እንደዚሁም የዶክተር ቤኛ dhugaaሳን እነሱም በከተማ የሄልዝ ባለሙያ ናቸው ግን ከከተማ ጋር የተያያዘ ስለሆነ ጥሩ ግንዛቤ ይሰጡናል ብዬ አስባለሁ። ወደ ዋናው ውይይት ሳልገባ መናገር የሚፈልገው አዲስ አበባ ወይም ደግሞ በኦሮሞዎች ይውቅና ያለው ፊንፊኔ ለኦሮሞ ህዝብ የህልውና ጥያቄ ነው። ለኦሮሞ ህዝብ እንደዚሁም የማንነት ጥያቄ ነው። አዲስ አበባ ወይም ደግሞ ፊንፊኔ የኦሮሚያ ዋና ከተማ አድርጎ ነው የኦሮሞ ህዝብ የሚመለከተው። ከዚህ በፊት በማስተር ፕላኑ በተነሳ ውዝግብ የህወሓትን መንግስት ውድቀት ያፋጠነ ጉዳይ ሲሆን አሁን የተነሳ ውዝግብ ደግሞ ለሀገሪቱም አደገኛ ሁኔታ መፍጠር እንደሚችል ግልጽ ነው። ብዙዎቹ አንዳንድ ሚዲያዎች እንደሁም ደግሞ አንዳንድ የፖለቲካ ድርጅቶች የአዲስ አበባ ከተማ ወይም ደግሞ ፊንፊኔ የኦሮሞ አይደለም፣ ኦሮሞን አይገባውም፣ ማስተዳደር አይችልም ብሎ አወዛጋቢና ችግር ሊፈጥሩ የሚችሉ ጉዳዮችን ይዞ ሲቀርቡ ይታያሉ። በእነዚህ ጉዳዮች ላይ አሁን ባለፈው 2 እና 3 ቀኖች በኦሮሚያ ክልሎች በተነሱ ሰላማዊ ሰልፎች ለመንግስትም አደገኛ የሆኑ ሁኔታዎችን እየፈጠረ ነው። እንደዚሁም ደግሞ የኢትዮጵያ መንግስት በአሁን በዶክተር አብይ የሚመራው የኢትዮጵያ መንግስት በዛሬው ዕለት 8 አባላት ያለው አንድ ኮሚሽን ማቋቋሙ የሚታወስ ነው። እነሱ ጉዳዮች ላይም ይሄ ኮሚሽን ምንድነው የሚለውን ማየት እንፈልጋለን። ስለዚህ እስኪ ወደ ጓደኞቼ ሳልፍ እኔ ሰለሞን ነመራ ባላለሁ ፕሮግራሙን አዘጋጅቼ የሚያቀርብላችሁ እንዲከታተሉልኝ ተስፋ አደርጋለሁ። ተለጋይ ስለዚህ አሁን ከዶክተር ግዛቸው ወይም ደግሞ ዶክተር hinsarmuu ይጀምራለሁ። ዶክተር hinsarmuu እስኪ ፊንፊኔ ከተማ ለኢትዮጵያ ህዝብ ወይም ደግሞ ለኦሮሞ ህዝብ በተለይ ምንድነች ፊንፊኔ ለኦሮሞ ህዝብ ብለህ ነው የምታስበው? Namni mana tokko gamtaadhaan ijaaru bitaa waliin saamu Abisa kuffisee olafaa waggeessan Biyya keenya irratti gabrummaa daraaree bilisummaa eessan Saaqi saaqaa ፊንፊኔ በምናነሳበት ጊዜ የከተማ ጉዳይ ይነሳል። የከተማ ፕላን፣ የከተማ አስተዳደር፣ የላንድ ዩዝ ማኔጅመንት ጉዳይ ይነሳል። ፊንፊኔን ስናይ እንደሌሎቹ ከተሞች እኩል አይነት ከተማ አይደለችም፣ የተለየች ከተማ ነች። የተለየ የሚያደርጋት ነገር ትልቁ ዋነኛው ነገር በከተማ ውስጥ የሚነገረው ቋንቋ ሌላ ሆኖ በዳሩ በፊንፊኔ ዙሪያ የሚኖሩት ህዝቦች ደግሞ የኦሮሞ ህዝቦች ናቸው።
ይሄ ከትንሽነት በጣም ትንሽ ከተማ ሆኖ ሲቆረቆር መጥቶ የቆረቆሩት እንደ ሚሊተሪ ጋሪሰን ሆኖ የተፈጠረ ከተማ ሲሆን ከዛም በኋላ እየሰፋ በሚሄድበት ጊዜ ህዝቦችን እየነቀለ ኦሮሞን እየነቀለ የኦሮሞን ባህል የኦሮሞን ቋንቋ የኦሮሞን መሬት ከዛ አካባቢ እየነቀለ ያደገ ከተማ ነው ይሄም እንግዲህ ምንድነው የሚሆነው አንድ በከተማ መስፋትም ይሁን በከተማ ልማትም ይሁን አንድን ብትነቅል ወይም በጉልበትም ይሁን ወይም በካሳ ሰተህም ሰፈራ ነባር ሰፈራን በመታፈናቀልበት ጊዜ ጄኖሳይድ ፈጸምክ ይባላል አንድም ይሁን ሁለትም ይሁን ወይም በአካባቢው ያለውን ህዝብ ያስፋፋ በመተሄድበት ጊዜ ህዝቡን ከልማቱ ተጋሪ ሳይሆን ከልማቱ እንዳይጋራ አድርገ ከእድገቱ እንዳይጋራ አድርገ ህዝቡን ነቅለ አባረ መውደቂያ ቦታ አሳተ መኖሪያውን አሳተ እርሻ ላይ የሚተዳደር ከሆነ እርሻውን ቀምተ ጉሮሮውን ቀምተ አንቀ ማለት ነው መተዳደሪያውን ወይም ልጆቹን ወይም ነገ ጄነሬሽኑን የልጅ ልጆቹን የሚያስተዳድርበትን መኖሪያ ቀምተ የትም በመጥልበት ጊዜ ገለዋል አጥፍተዋል ማለት ነው ይሄ ከኤትኒክ ክሊንዚንግ ጋር ወይም ደግሞ ከጄኖሳይድ ጋር አውቶማቲካሊ ያያይዘዋል ማለት ነው አሁን ሌሎች ከተሞች አሉ ለምሳሌ ሰፋ ወይም ደግሞ የእንግሊዝ ከተሞች ቢሰፉ ውስጡ ተናጋሪው እንግሊዘኛ ነው ውጪው እንግሊዘኛ ነው መቀሌ ቢሰፋ ውስጡ ከተማ ውስጥ ያለው ህዝብ ትግርኛ ተናጋሪ ነው በአካባቢው ያለው ትግርኛ ተናጋሪ ነው ከተማ በሰፋ ቁጥር የባህል ዲስክሪፐንሲ ተፈጥሮ ባህል አንዱን የሚያጠፋበት መንገድ አይደለም አንድ ላይ ኢንተግሬትድ ነው የሚኖሩበት ጉዳይ ነው የሚፈጠረው በተለይ በእኛ ጊዜ ግን የሚፈጠረው በእኛ በኦሮሞ ጉዳይና በፍንፍኔ ጉዳይ ግን የፍንፍኔ ማደግ የፍንፍኔ በሌላ ሰው መያዝ የኦሮሚያን መጥፋት በአካባቢ ያሉትን የኦሮሞን ባህልና ህዝብ ማጥፋት በአካባቢ ያሉትን ትናንሽ ጎሳዎችን ወይም ትላልቅ ጎሳዎችን የማጥፋት ጉዳይ የአካባቢን ተፈጥሮ የማጥፋት ጉዳይ በዛ ላይ የተካተተ ችግር ይኖራል ማለት ነው በተለይ የቆሻሻ ማስወገድና የቦታ የእድገት ከእድገት የሚገኙትን ከልማት የሚገኙትን ገቢዎች ኢንክሉሲቭ በሆነ ወይም ኢኩዊቲ ባለው ሁኔታ የመጠቀምና ያለ መጠቀምን ጉዳይ ያጠፋል ማለት ነው ኦሮሞ ዲስፕሮፖርሽኔትሊ ከእንትኑ የመጎዳት ከልማቱ የማግኘት ወይም ከጥቅሙ ወይም ከከተማ ገቢ የማግኘት ከመሬት ሽያጭ ምንም የማያገኝ ሆኖ እንደገና ከቆሻሻና ከቆሻሻ ከብክለት ወይም ከኔጌቲቭ ኤክስተርናሊቲ ከሚባሉት የከፋውን ወገን ኔጌቲቭ ኢምፓክት የሆነው በሙሉ ኦሮሞ ላይ ኦሮሞ ህዝብ ላይ የሚያደርስ ነው ስለዚህ ምንድነው ከኦሮሞ መኖር ህልውና ጋር የተያያዘ ከተማ ነው ማለት ነው ዶክተር ቤኛ አሁን ትታይ አሁን ባለፈው በኢህአዴግ ጊዜ ወይም ደግሞ በህዋት አገሪቷን ሲመራ በነበረበት ጊዜ የኦሮሞ ህዝብ በአዲስ አበባ ላይ ልዩ ጥቅም አለ ነው እና የኦሮሞ ህዝብ ግን ልዩ ጥቅም አይደለም ፈልገው ኦሮሞ ህዝብ አዲስ አበባ ራሱ የኦሮሞ ልዩ ጥቅም ሳይሆን አዲስ አበባ ራሱ ነው የምንፈልገው የኛ መብት ነው የኛ ሀገር ነው የኛ መሬት ነው እኛ አዲስ አበባ መብታችን ነው ብሎ ነው ጥያቄ ያቀረበ ያለው እንዴት ነው የሚታየው እሱን ጥያቄ አመሰግናለሁ ሰለሞን ዶክተር ኢንሰርሙ ባለው ጨምሬ ወደ ፊት ልሄድ ፍንፍኔ ስትቆርቆር እትዬ ጣይቱ እና ምኒልክ ሲቆረቆሩ የኦሮሞን ህዝብ ከዛ አካባቢ ነበር ያፈናቀላቸው ማፈናቀል ብቻ አይደለም የማህበራዊ መብት የኢኮኖሚያዊ መብት ፖለቲካዊ መብት ባህላዊ መብት እንዳለ ከኦሮሞ ውስጥ ኤክሰርሳይዝ እንዳደርጉ ያደረጋቸው ይሄ ምንድነው ያደረጋቸው ኦሮሞ ህዝብ በዛ አካባቢ እንዳይኖር
ማፈንቀሉ አንድ ነው ሌላም ተወልሶ እንዳይገባ አደረጓቸው በዛ የተነሳ ብዙ አማርኛ ተናጋሪዎች በዛ ከተማ ውስጥ እንዲሰፍሩ ተደረጉ ይሄ ምን ማለት ነው ኤትኒክ ክሊንዚንግ ዶክተር ዘሙናል እንዳለው ኤትኒክ ክሊንዚንግ ፕላን አድርገ አንዱን ከአንድ ቦታ ማጥፋት የተወሰደው ይሄ በመንልኪ የተጀመረው በኃይለ ሥላሴም በደርግም ጊዜ ቀጥሎ ነበር የነበረው ቲፒኤልኤፍ ወደ ስልጣን ሲመጣ የተጀመረውን አጀንዳ ነው ያስፋፉት እንዴት አስፋፉ በላይ ኮንስቲቲዩሽናቸው ሲጽፉ ምንድነው ያደረጉት ለቲፒኤልኤፍ አጀንዳ የኦሮሞን ህዝብ ማዳከም የትልቁ አጀንዳቸው ነበር እንዴት እናዳክመዋለን ይሄንን ህዝብ ብለው አጀንዳቸውን ዲዛይን ሲያደርጉ ምንድነው ያደረጉት ድሬዳዋን በኦሮሞ ዶሚኔት መሆኑን እየታወቀ የፌደራል ስሩስ እንዲሆን አደረጉ ለምን ምንም ጀስቲፊኬሽን የላቸውም እዛ ከተማ ውስጥ ሌሎችም ኦሮሞኛ የማይናገሩ ሰዎችም መኖራቸው ግልጽ ነው ማጆሪቲው ብዙሃኑ ግን ኦሮሞኛ ተናጋሪ ነበር እንደዚሁም ሐረር ከተማ ውስጥ ብዙዎቹ ኦሮሞኛ ተናጋሪዎች ናቸው እነሱንም እዛም ኦሮሞ ለማዳከም ሲባል ለሐረሪ ሪጂናል ስቴት እንዲሰጣቸው ተደረገ አዲስ አበባ ይመጡና የኦሮሞ ህዝብ የኦሮሞ ከተማ የከተማው የኦሮሞ መሆኑን እየታወቀ ኦሮሞ ህዝብ በአካባቢ መኖሩን በግልጽ እየታወቀ ኦሮሞን ከከተማ ማጥፋት ከተማ ውስጥ እንዳይኖር ለማድረግ ባላቸው አጀንዳ ያንን ፍልፍኔ የፌደራል ስርዓት እንዲገባ አደረጉት አጀንዳው ከየት ነው የተነሳው ከምኒልክ የተነሳው መለስም እዛው መንገድ ላይ ነገሩን እንትን አድርጎ በዛ ዲዛይን እንዲያደርጉት አደረጉት ማለት ነው ምን ማለት ነው ፕራክቲካሊ ኮሌክቲቭሊ ኦሮሞን መብት ነው የነገፋቸው የኦሮሞ በወል ያላቸው መብትና በግለሰብ ያላቸው መብት ነው የነገፉት እንደዛ ምን ማለት ነው ሰዎችን ኢኮኖሚክ ራይታቸው ከወሰርክ የኢኮኖሚ መብታቸው ከወሰርክ ረሃብተኞች ሆነው እንዲሞቱ አረካቸው ዳቦ ከከልካቸው ማለት ነው የፖለቲካ ራይታቸውን ደግሞ ከነፈካቸው ፖለቲካል ዲሲዥን ሜኪንግ ማድረግ አይችሉም የሚወስነው ሌላ ነው ኦሮሞ ግን ዝም ብሎ ግብር ከፋይ እንዲሆን ለማድረግ ያደረጓቸው ይሄ ምንድነው ያደረገው የኦሮሞ ህዝብ በቁስቅልና ውስጥ በረሃብ ውስጥ በችግር ውስጥ እንዲኖር ነው ያደረጋቸው ሌላው ደግሞ አሁን ጊዜ በሰፊ የሚደረገው የሚታየው ምን መሰለ አዲስ አበባ ውስጥ ብዙ ህዝብ ስላለበት በኬሚካልስ ፕሮዲዩስ ያደርጋሉ ቆሻሻ ፕሮዲዩስ ያደርጋሉ ቆሻሻው ራሳቸው አዲስ አበባ ውስጥ ወይ ፍልፍኔ ውስጥ ክሊን የሚያደርጉበት ቦታ የላቸው ምንድነው የሚያደርገው ከዛ አውጥተው በኦሮሚያ ውስጥ የሚጨምሯቸው ሲጨምሯቸው የአካባቢውን ኢንቫይሮንመንት ይበክላሉ ያኛው ብክለት ራሱ ደግሞ ሌላ ችግር ነው ያመጣው ስለሆነም የኦሮሞ ህዝብ መብቱን ማስከበር ለቁንጦት አይደለም ለመኖር ስል መብቱን ማስከበር አለበት መብቱን ካላስከበረ ያለፈው ብቻ አይደለም ለወደፊቱም የኤትኒክ ክሊንዚንግ ኦሮሞን ከዛ መሬላ የማጥፋት አጀንዳ እንዲቀጥል ያደርገዋል ስለሆነም ኦሮሞ ህዝብ በአሁኑ ጊዜ ተደራጅቶ ለዛ መብቱን ለማስከበር ጥረት ማድረግ አለበት ለማለት ፈልጌ ነው ዶክተር ኢንሰርሙ እንደውም ከመጀመሪያ ብነሳው በሌላ ክልል ውስጥ ማንኛውም ከተማ ድሬዳዋም ይሁን መቀሌም ይሁን ሌላ ቦታ በፌደራል መንግስት ስር የምትተዳደር ከተማ የለችም ያለችው በኦሮሚያ ብቻ ነው አሁን ለምሳሌ አዲስ አበባ የኦሮሞ ነው ድሬዳዋ የኦሮሞ ነው ይሄ መሆኑ እየታወቀ ሆን ብሎ ለተንኮል
ኦሮሞንና ሌሎች ብሔር ብሔረሰቦችን ለማጋጨት ኢህአዴግ መንግስት ይሆን ነው የህወሓት መንግስት መጀመሪያኑ የፈጠረ ነው ብሎ ትችት የሚያቀርቡ አሉ ይሄን እንዴት ነው የምታየው እስኪ አንድ ነገር የምናነሳበት ዋናው ነጥብ እዛ ሀገር ላይ ሀገሪቷን ወገቧን ሊቆርጥ ሊችል የሚችል ወይም ሀገሪቷን ሊበታትን የሚችል ጉዳይ ነው ያለው ይሄ ምንድነው ሁሉ ጊዜ ችግራቸው በዛ ሀገር ላይ የፖሊሲ ጉዳይ ነው ፖሊሲ ሲታወጣ በፌደራል ደረጃ የሚወጣ ፖሊሲ አለ በስቴት ደረጃ የሚወጣ ፖሊሲ አለ ከዛ ዝቅ ብሎ ደግሞ በሎካል ገቨርንመንት ጁሪስዲክሽን የሚወጣ ፖሊሲ አለ ከዛ ቀጥሎ ደግሞ የግለሰቦች መብት አለ ግሩፕ መብት የግለሰቦች መብት ፕሮፐርቲ ራይት የመምረጥ የመመረጥ መብት ወደ ታች ብሎ ማለት አሁን ምንድነው ያመሰቃቀሉ ያሉት በስቴት ደረጃ ያለውን ራይት እና በፌደራል ደረጃ ያለውን ራይት እንደውም አንዳንድ ጊዜ ደግሞ ወደ አፍሪካ የአፍሪካ መቀመጫ የምናምን መቀመጫ በጣም እንደዚህ የማይሆን ነገር ያምጣጣል አንደኛ ነገር ፌደራል ገቨርንመንት የምንከተል ከሆነ የሀገሪቷን አንድነት የምንጠብቅ ከሆነ ዩኒቲን በመናጠብቅበት ጊዜ ዳይቨርሲቲንም አብረን ማጥበቅ አለብን ማለት ነው ባላንስ አድርገን መሄድ አለብን ማለት ነው ይሄ ዳይቨርሲቲ እና ዩኒቲ አንድ ላይ ተጠብቆ ማሄድ ከሆነ የሀገሪቷ አንድነት በሌላው ብሔረሰብ ጥፋትና በእነ ቅማንት ላይ በአገው ህዝብ ላይ በሲዳማ ህዝብ ላይ ወይም ደግሞ በወላይታ ህዝብ ላይ በሌሎቹ አናሳ ህዝቦች ላይ ጥፋት ላይ የሚገነባ ሀገር ከመጣ ጠቅላላው ህዝቡ ወደማይቆም ጥፋት ወደማይቆም ዘላቂ ጦርነት ያመጣል ማለት ነው ፌደራል ገቨርንመንት ለምሳሌ ያህል ምንድነው መስራት ያለበት ሲባል ፌደራል ገቨርንመንት በስቴቶች መካከል ያሉትን ግንኙነቶች የውጭ ግንኙነቶችን ኢሚግሬሽን ጉዳይ የገንዘብ ትምህርትን ጉዳይ የመከላከያ ጉዳይ የጠቅላላ የአካባቢ ጥበቃን ጉዳይ የህዝብ ደህንነትን ጉዳይ የሚመለከት ነገር ነው ፌደራል ገቨርንመንት መስራት ያለበት ፌደራል ገቨርንመንት ከዛ ቀጥሎ ያለው ስቴት ተዋረድ ማለት ነው ያስተዳደር የኦሮሚያ ስቴት የአማራ ክልል የትግራይ ስቴት ተብሎ በተለያዩ ስቴቶች የሚሰሩ ብሔረሰብ የአስተዳደር ስቴቶች ማለት ነው የጁሪስዲክሽንስ ማለት ነው እነዚህ የአካባቢውን ህዝብ የስቴቱን ህዝብ የማገልገል የግብር የመሰብሰብ ከተሞችን የማስተዳደር የበላይ ሆነው መመሪያ የማውጣት አይነት መብት ነው የሚኖራቸው ይሄ ጁሪስዲክሽናል ራይት ይባላል በተለይ እዚህ ላይ ለማጥበቅ የምፈልገው እያንዳንዱ በዛ ስቴት በዛ ዩኒየን ውስጥ የሚገባ ስቴት ብሎክ አንድ ብሎክ ሆኖ ኢንዲቪዚብል ብሎክ ሆኖ ነው ዩኒቲ መፍጠር ያለበት እንጂ በመሐከሉ ሌላ አስተዳደር ሌላ ቀዳዳ ፈጥሮ አይደለም ስቴት መሆን የሚችለው ለምሳሌ ያህል በኦሮሚያ ውስጥ ያሉት አስተዳደሮች ከተማዎች አንዲት ነጥብ አንዲት ድንጋይ በሌላ ሀገር የሚተዳደር መኖር የለበትም ምክንያቱም ኢንዲቪዚብል መሆን አለበት ወይም ከኦሮሚያ ተከፍሎ ወይም ሌላ ነገር ከመጣ የአንድነቱ ድክመት ይመጣል ማለት ነው ኢቭን ለአንድነት አቀንቃኞች ምን ነግረው ቢኖር አንድነትን ብቻ ማጥበቅ ሳይሆን ይሄንን ብሎክም ማደራጀት ይፈልጋል የኢትዮጵያ መጠንከር የኦሮሚያ መጠንከር ይፈልጋል እንደሱ የሚያምኑ ሰዎች ማለት አለበለዚያ ኦሮሞ ሞቶ ኦሮሞ ጠፍቶ ወይም ደግሞ ዘላለም በሰፋ ቁጥር ይሄ ከተማ በሰፋ ቁጥር ኦሮሚያን ኦሮሞ ላይ ጄኖሳይድ ያደረጉ መቀጠል አይችሉም ምክንያቱም የማይቆም ኢንድለስ የሆነ ጦርነት ውስጥ ነው የምንገባው ማለት ያ ይሄ መታወቅ አለበት ማለት ነው አሁን ሌሎቹ እነዚህ ሰዎች የሚያቀርቡት ማለት ነው የአዲስ አበባ ህዝብ አዲስ አበባ የአዲስ አበባ ህዝብ ነው ብለው ነው የሚከራከሩት የአዲስ አበባ ህዝብ እንደ ነዋሪነት የፕሮፐርቲ ራይት ይኖረዋል ንብረት ይኖረዋል
የንግድ ስራ የመስራት ይኖራል በሰላም ወጥቶ በሰላም የመግባት መብት ይኖራል የመመረጥ መብት ይኖራል ነገር ግን የአካባቢውን የቦታውን jurisdictional right የኦሮሚያን jurisdictional right መጋፋት አይችልም የስቴት ራይት መጋፋት አይችልም ማለት ነው የከተማ አስተዳደር ከመጣ የከተማው አስተዳደር ከተማውን ያስተዳድራል ፐርሚት የልማት ግንባታ ፍቃዶችን ይሰጣል የተለያዩ አገልግሎቶችን ይሰጣል ከአገልግሎቶቹ ገቢ ያገኛል እሳት መከላከል ያደጋ መከላከል እንደዚህ አይነት ነገሮችን ሰፊ አገልግሎት ይሰጣል ይሄ ማለት የከተማውን ማስተዳደር እንጂ እንደ ኦሮሚያ ሆኖ በኦሮሚያ ላይ ወይም ደግሞ በተለቀሩት በአካባቢ ባሉት ላይ ስልጣን ኖሮት ለሰው መጥቶ አምጥቶ ማስፈር ወይም ደግሞ ኦሮሚያን በሚያጠፋ መልኩ በከተማ ውስጥ ያሉትን የከተማውንና የኦሮሚያን ጉድኝት በሚያጠፋ መልኩ እዛ ላይ ሆኖ መስራት አይችልም ማለት ነው ስለዚህ ምንድነው የሚሆነው ልማቱን የሚቆጣጠርና ጥፋቱን የሚቆጣጠር አንድ አካል ይኖራል ማለት ነው ለኦሮሞ ህዝብ ያኔ ለኦሮሞ ህዝብ ኮንፊደንስ ይኖረውና አያጠፉኝ የሚልና ራሱ የሚመርጣቸው ህዝቦች ናቸው ይሄን የሚቆጣጠሩት ይሄንን ካልተቆጣጠሩለትና ይሄንን ካላሳኩለት ነገ መርጦ አይመርጣቸው ስለዚህ ኮንፊደንስ ይኖረው ነገ በዩኒቲ ውስጥ ኢትዮጵያ ዩኒቲ ውስጥ ቢቆይ የጥፋትና የዘር ጥፋት አይደርስብኝም ብሎ ኮንፊደንስ ይኖረውና በመተማመንና በመፈቃቀድ አብሮ ሊኖር ይችላል ማለት ነው አለበለዚያ ግን እንደ ትራንትናው አሁን ቅድም ዶክተር በኛ የተናገረው ላይ ምንድነው መሰለ ትልቁ ነገር ይሄ ያስተዳደር ኦሮሚያን ለማጥፋት ምን ለማድረግ አይደለም ትልቁ ነገር የመሬት ንግድ ነው ትልቁ ነገር የገቢ ንግድ ነው ገቢ ላይ ያለውን እነሱ ሰብስበው ወስደው ሊባልጉበት ኮራፕት ሊደራረጉበት ለፓርቲ ሊሾሻሙበት በውሻቸው ስም ጭምር ሊወስዱበት ካልሆነ በስተቀር የአገር አንድነት ለመጠበቅ አይደለም እነዚህ ሰዎች አሁን የሚጮጫው መሬት ለመሸጥ ሁሉም መሬት ሽጦ ግንባታ ተገንብቶ ኮንዶሚኒየም ጠፋ መሬት ጠፋ እየተባለ የሚነገርበት ነው መጨረሻ ላይ በረራ የምትባል ከተማ ጠፍታለችና እዚህ ተገኘች ነው የሚከራከሩ ደደቦች ናቸው ያሉት ይሄ ሲሆን የአገሪቷን ህልውና እንዴት ይሆናል የሚል የጥቅም ጉዳይ ለራሳቸው አሳውሯቸው እንጂ ለአማራ ህዝብ ወይም ለሌላው ህዝብ አይደለም እንትን ተቆርቋሪ ሆኖ የሚያደርጉ ትልቁ የመሬት ንግድ ነው ብዙ እዛ ከተማ ውስጥ መሬት ያልሸጠ ቄስ መሬት ያልሸጠ ጨረቃ ቤት ያልወሰደ ኗሪ 2-3 ጊዜ ቦታ ያልሸጠ ኗሪ 2-3 ጊዜ እንትን መኖሪያ ቤት ወይም የሆነ መስጊድ የሆነ ምንም በጨረቃ ቤት የተሰሩ ነገሮች ማአት ነገር ነው ያለው ይሄንን ታሪክ በዚህ ሁኔታ የተጨማለቀን የመሬት ኮራፕሽን መሬት ላይ የተመሰረተ ኮራፕሽን ለማስቀጠል እንጂ ለኦሮሞ ህዝብም አይደለም ለኢትዮጵያም ብሎ አይደለም ለአማራም ብሎ አይደለም የሚከራከሩ እንተዋወቃለን እነማን ናቸው አንድ ሰው ወጥቶ ከባለሙያ ጨምሮ ያንን ማስተር ፕላን ከሚያስወጡትና ካቀዱትና ከሚተገብሩት አንድ ወጥቶ የሚከራከሩ ሰዎች አሉ እነዚህ አይነት ብልግና ነው ያለው አመሰግናለሁ ዶክተር ኢንሰርሙ ዶክተር ቤኛ እንዳው እኔ አሁን ዶክተር ኢንሰርሙ ያነሳ እንዳው ብዙም ጊዜ አላስበኛል ስለ ኢትዮጵያ ያወራሉ ኢትዮጵያ እንዳው ፌደራሊዝም መኖር የለበትም ብሎ ያወራሉ ኢትዮጵያ ለሙጭ ኢትዮጵያ ማየት ነው የሚፈልጉት እነኚህ ተከራካሪዎች እኔ እነኚህ አንዳንድ ሰዎች እንዳው ብዙ ሰዎች የነፍጠኛ ልጆች ናቸው እንጂ የአዲስ አበባ ልጆችን የሚወክሉ አይደሉም ይሄን ጫገታ የሚያነሱ ብሎ የሚያነሱ አሉ ኢትዮጵያ ልሙጥ ማለት ማየት እየፈለጉ ፌደራሊዝም ማፍረስ እየፈለጉ ኦሮሚያን እንደሞ እንደሌላ ፕላኔት እዛው ውስጥ የሚያይ እንዳውም ኦሮሚያና አዲስ አበባ ተቀላቀል ማለት እኮ ለነሱም እኮ ለኢትዮጵያ ልሙጥ ሆን ኢትዮጵያ ለማየት የሚጣጣሩ ሰዎች እኮ እንዳውም ጥሩ አይደለም እንዴ ለምንድነው ይሄ በጣም ሐሳባቸው ራሱ ኮንትራዲክት አደረግም ብለ ታስባለህ አመሰግናለሁ
ዶክተር ኢንሰርሙን እንዳሉት ሰፋሪዎቹ ሲሰፍሩ የኦሮሞ መብት በነፈጉ ቁጥር ለነሱ ደግሞ ልዩ ጥቅማቸው ያደገ ነው የመጣው ልዩ ጥቅማቸው እንደምን ማኒፌስት የሚሆነው መሬቱን በነፃ ነው የወሰዱት ከማን ከኦሮሞ የመሬት ሪሶርስ ነው ገንዘብ ነው ይሄንን መሬት ወስደው መሸጥ መለወጡ ቀጥሎበታል ይሄኛውን ጥቅም ዛሬ ከድሮም ከበለጠ ማብዛት ነው የሚፈልጉት ለዚህ ነው ጩኸቱ የአንዲት ኢትዮጵያ የሚሉትም ፌደራሊዝም አንቀበልም የሚለው አርጊ የሚያደርጉት ይሄኛው ፕሪቪሌጅ ጥቅም ይሄ ልዩ ጥቅም ያገኘው ልዩ ጥቅም እንድሰፋላቸው ሲፈልጉ ነው ኢንስቲትዩሽናቸው በየቦታው ነው ያለው ይሄንን ኢንስቲትዩሽናቸውን በመጠቀም ጥቅማቸውን ለመጠበቅ ለማለት ሲሉ የሚያደርጉ ሙከራ ነው የሰው ልጅ መብት የሚለው ስለ መብት የሚያጠነጥነው ለቅንጦት አይደለም ለሰው ልጅ ያስፈልጋልና ነው የኦሮሞ ህዝብ አሁን ከፈርፍኔ ውስጥ መሬታችን ወሰዳችሁ ብሎ ስል የምንበላውን ዳቦ ከለከላችሁን ነው ዳቦ ከለከልክ ገደልክ ማለት ነው የኦሮሞ ህዝብ ማህበራዊ መብቱን ነፈጋቸው የሰው ልጅ ማህበራዊ ነው human beings are social beings ይላል የሰው ልጅ ማህበራዊ ነው የሰው ማህበራዊነት ከወሰርክ ቀስ በቀስ እንዲገደልካቸው ማለት ነው የሰው ልጅ ያው ብዙ ጊዜ መወሰን አለበት ማጥናት አለበት እና ይወስናል ይሄንም የመወሰን አቅም የመወሰንን ችሎታ ከኦሮሞ ኢንስቲትዩሽንን እዛ ከተማው እንዳያድግ ስላደረጉ እሱን ወሰዱባቸው ነው የባህር መብት እንደሄንም እንደዚሁ ወሰዱባቸው ነው አሁን አዲስ አበባ ውስጥ አንድ ኦኬ የኦሮሞ ኢንስቲትዩሽን የሚባሉት በአዲስ አበባ ውስጥ አታገኛቸውም እንዳለ ፈንቅለዋቸው ስለነበረ የካልቸራል አይተም እንደዛ ሆኖ የባህር መብት ለምን ማለት አንድ ኤግዛምፕል ልውሰድ እኔ ከ300 ኪሎ ሜትር በላይ ራቅ ባለ ቦታ ነው ተወለድኩ ያደርኩት ትምህርት ቤት ሄጃለሁ ዩኒቨርሲቲ ሲገባ አዲስ አበባ አካባቢ ኦሮሞዎች ትምህርት ቤት አላገኘኋቸው ለምን ሆነ ይሄ የሆነው እነሱ መማር ስለማይችሉ ሳይሆን አዲስ አበባ እዛ የሰፈሩት ሰዎች እዛ የሰፈሩት ባለስልጣኖች በአካባቢው ላይ ያደረጉት በደል ነው በደሉ ማቆም አለበት ማቆም የሚቻለው ኦሮሞ ህዝብ የፖለቲካል ራይቱን የፖለቲካል አውቶሪቲን በአዲስ አበባ በፍንፍኔ ላይ ሲያረጋግጥ ብቻ ነው የኦሮሞ ህዝብ ከዛ መነቀሉን ማቆም የሚችለው ከዛ አካባቢ ላይ ፖለቲካል ራይት ሲኖረው ነው ይሄን ለዚህ ነው የኦሮሞ ህዝብ ፍንፍኔ የኦሮሚያ ናት የሚለው ያ ፖለቲካል ራይት is a decision maker okay እነሱ ስለ አንድነት ያወሩ ኦኬ የኦሮሞን ህዝብ መብት ደግሞ ከዛ አካባቢ መቀበል የማይፈልጉት ልዩ ጥቅም ያገኙዋታል ልዩ ጥቅም ኦኬ ለመጠበቅ ሲሉ ነው ብዙ ጊዜ የሂውማን ራይት ፕሪንሲፕልስ እናወራ ሰው ፕሮፐርቲ ኦን ማድረግ ይችላል እንላለን yes property own ማድረግ ይችላል at the same time ግን ያ property እንዴት ነው acquired ያደረጉት እንዴት ነው ያገኙት
ኦኬ አሁን በፍንፍኔ አካባቢ ምንድነው የሆነው የኦሮሞውን ህዝብ ከዛ አፈናቅለው ነው ያንን ፕሮፐርቲ ያንን ቤት የሰሩት ኦኬ አሁን ጨረቃ ቤት ይሉታል ጨረቃ ቤት በወንጀል ኦኬ ህግ ሳያውቅ መንግስት ሳያውቅ ቤት ሰርተው ባለቤት ሆኖ okay very interestingly America ውስጥ and the same similar story ነበር በ1848 አካባቢ ጎልድ ራሽ ይሉታል በካሊፎርኒያ አካባቢ ምንድነው ያደረጉት ወርቅ እዛ አለ ስለተባለ ነበረ የወርቁ ማዕድን ቁፋሮ ሲባል ከአሜሪካ የተለያዩ ግዛቶች ህዝብ ወደ ካሊፎርኒያ ጎረፈ እዛ ወደ በዛ ሲጎርፍ ምንድነው ያደረጉት የመሬቱን ባለቤት indigenous people wiped out ካጠፏቸው ከምድር ለምን ወርቅ ፍለጋ ነው አጀንዳቸው ሲሄዱ ግን እነዚህ ሰዎች ጋር ኮንፍሮንቴሽን ስለደረሱ አጠፏቸው የጨረቃ ቤቱም እንደዛ አይነት ምሳሌ ነው የሚያመለክተው ህግ ሳያውቅ ኦኬ የኦሮሞን ህዝብ ከዛ በቂ አፈናቅለው የመሬቱ ባለቤት ሆነዋል ባዛሬ የመሬቱ ባለቤት መሆናቸው አሁን አቱኑ አላለም ባሁኑ ጊዜ ኦሮሞ ህዝብ ኦኬ እያወቀ መሬቱን በስርቆት ያዛቸውን እያወቀ መሬቱን ያዛቸውን አለም የኦሮሞ ህዝብ at least political decision making በሪጂናል ሌቭል decision making የኦሮሚያ መሆን አለበት guiding principle ለሲቲው ለፍንፍኔ ሲቲ guiding principle set up ማድረግ አለበት ኦሮሚያ ሪጅን መሆን አለበት የሚለው ነው አጀንዳው እነሱ ግን መሬቱንም ወስደው ካልቸሩንም ወስደው ፖለቲካል ፓወሩን ራሳቸው ይዘው ኦኬ ፖለቲካል ሁሉንም ነገር ኮንትሮል አድርገው ኦሮሞ ከዛ ማፈናቀሉን ለመቀጠል ፍልሚያ ውስጥ ገብተዋል የሰው ልጅ ሚዲያቸውንም ፖለቲሻናቸውንም ቀርበ ብትመለከታቸው የሰው ልጅ መብት የሚል ጥያቄ አነሱ የሰው ልጅ እኩልነት የሚለው አጀንዳ በእነሱ ጭንቅላታቸው ሰው የለም አንድነት ይላሉ በምን ሞራል ስታንዳርድ ነው አንድነት የሚወራው የሰው ልጅ እኩልነት ከሌለ የሰው ልጅን ማፍከር የሰው ልጅን መብት ማክበር የሚለው አጀንዳ ከሌለ ምን አይነት አንድነት የሚያስፈልገው ሰውን አንድ የሚያደርገው ኦኬ ከሁለተኛ ዓለም ጦርነት በኋላ የምናውቀው ሰዎች በሰላም አብሮ የሚኖሩት የሰው ልጅ መብት ሲከበር ነው እነዚህ ግን የሰው ልጅ መብት ማክበር የሚለው ጭንቅላታቸው ውስጥ አላደገም የለም even the so called the elite even politicians የሰው ልጅ መብት የሚለው አጀንዳ የለም በጭንቅላታቸው ውስጥ ኦኬ አዲስ አበባ ለአዲስ አበባ ነው ከዛ የተነቀሉ ሰዎች ይሳ ኦኬ ከዛ ተነቅለው ምንም ነገር ሳይከፈላቸው ምንም ነገር ካሳ ሳይሰጣቸው ከዛ የተፈናቀሉ ሰዎች የትድረሱ ይሄንን ጥያቄ መጠየቅ አልፈልጉ ለኦሮሞ ህዝብ ግን ከቤቱ ተፈናቅሎ የበላ አጥቶ መንገድ ላይ ለማኝ ሆኖ እስከ መቼ ነው የሚኖረው ያለፈው አለፈ የለወደፊቱስ አሁንም በቅርብ ቀን ውስጥ እንደሆነው ከአዲስ አበባ ዙሪያም አልፈው ስንት ኪሎ ሜትር ወጥተው ኦኬ ያ ፍንፍኔን ከድሮም የበለጠ ለማስፋት ጥረት ሲያደርጉ ነው የምታየው ለነሱ የሰው ልጅ መብት የሚለው ጥያቄ ጭንቅላታቸው ውስጥ ስለሌለ የሚያደርሱት በደል በፍጹም ታይቷቸው አያውቅም እስካሁን ድረስ ስለዚህ ነው ኦሮሞ ህዝብ ኦኬ በፍንፍኔ ላይ ፖለቲካል አውቶሪቲ መኖር የሚያስፈልገው የሲቲ ውስጥ they can manage it
city small issues city management they can ማድረግ ይችላል ነገር ግን the full authority Oromia regional states ውስጥ ስትሆን ግን ስቴቱ ፖሊሲ ዳይሬክሽን መስጠት ይችላል ከሰጠ ለነሱም ሴፍ ለኦሮሞ ህዝብም ሴፍ ማድረግ ይችላል በኦሮሚያ አውቶሪቲ ካለው በፍንፍኔ ውስጥ ከተማ ውስጥ የኦሮሞ ካልቸር የኦሮሞ ሶሻል ኢንስቲትዩሽን ፖለቲካል ኢንስቲትዩሽን ቢልድ እንዲሆኑ ማድረግ ይችላል ከዛ ከተማ ውስጥ የሚወጣው ቆሻሻ የአካባቢ እንዳይበክል ማድረግ ይችላል መቀነስ ይችላል አለበለዚያ ግን ጥፋቱ ይቀጥላል መቀጠል እንዲቀጥል እድል መስጠት የለበትም ኦሮሞስ እድል መስጠት የለበትም ባይነኝ መልካም ዶክተር ኢንሰርሙ እንዳም እኔ አሁን ሳየው አንዳንድ ሚዲያዎች እና አንዳንድ የፖለቲካ ድርጅቶች የኦሮሞን ህዝብና የአዲስ አበባን ከተማ ለማጋጨት ሲጥሩ ይታያሉ የኦሮሚያንና የኦሮሞ ህዝብ ባይ ዘ ዌይ አዲስ አበባ ሰው ሲሆን ደግሞ አዲስ አበባ ውስጥ ተወልዶ ያደገ ሰው ኦሮሚያ ውስጥ አይኖርም የሚል አመለካከት የለውም አልኖርም በፊትም አልነበረውም ነገር ግን የኦሮሞ ህዝብ የአዲስ አበባን ህዝብ እንደሚጠላ አድርጎ አዲስ አበባን ደግሞ ከኦሮሚያ ገንጥሎ ለማየት ሲፈልጉ ሲጫጩ ይታያሉ እነኚህ ሰዎች አንደኛ የኦሮሞ ህዝብ እንደማሚን የአዲስ አበባን ህዝብ መወከል አይችሉም እስኪ ይሄን ምክንያቱም አዲስ አበባ ስታየው አሁን ኦሮሚያ ክልል ውስጥ ነው የኦሮሞ ህዝብ መንገዱን እንኳን ቢሰጋ በአንድ ቀን አዲስ አበባ ውስጥ ምን አይነት ችግር ሊፈጠር እንደሚችል የሚታወቅ ነው እነኚህ ሰዎች አሁን የአዲስ አበባ ህዝብ በተለይ እንዴት ነው የትን የኦሮሞን ጥያቄ ማየት ያለበት እስኪ እዚህ ላይ ወደ አንተ ነጥብ ከመምጣቴ በፊት ስለዚህ ጨረቃ ቤት ጉዳይ ላንሳል የጨረቃ ቤቱ ጉዳይ ብቻ አይደለም ካለመብታቸው ወሰዱ ስላልነው ብቻ አይደለም እስኪ ከተማውን እንይ ከተማው የሽንት ቤት ማጣሪያ የለው ዋተር ትሪትመንት ፕላንት የለው ስዌሬጅ ላይን የለው ስቶርም ላይን እንትን የለው ውሃው ራሱ ድሮ የገባ የመጨረሻ ችግር ያለበት ከተማ ነው ብክለት ላይ የተቀመጠ ከተማ ነው ራሱ ለከተማው ተገቢ ያልሆነ እድገት ነው ያለው የከተማው አያያዝና ከተማው ራሱ መቆርቆር ችግር ላይ ያለ ከተማ ነው ተመልከት ጨረቃ ቤት ሲሰራ ምንድነው የሚሆነው ቴክኒካል ኖሌጅ ያላቸው እነዚህ ሰዎች የላቸውም ፕላነሮች ናቸው ኢንጂነሮች ናቸው የላቸውም ይሄንን ዕውቀት የላቸው የዌስት ማኔጅመንት ጉዳይ አለ እሱን እንዴት ያደርጋሉ እሳት አደጋ መኪና አለ የፖሊስ መኪና አለ የምን አለ ብዙ ነገር አለ ይሄንን ያካተተ ጨረቃ አክቲቪቲ የለም ከተማ ውስጥ እንደፈለገ ነው የሚሆነው ማለት እንደውም ከተማው ምንድነው የሚሆነው መሬት ዩቲሊቲ ሳይሰጥ ውሃ ሳይገባ ኤሌክትሪክ ሳይገባ መሬት ብቻ ያዙ ብሎ ሸንሽኖ ይሰጣል ይሄ ዘረፋን የመሬት ዘረፋ ጉዳይ ነው የህዝቡ የጤንነት ጉዳይና የራሱ የከተማው ህዝብ የኦሮሚያ አይደለም የራሱ የከተማው ህዝብ ጤንነት ከላይ የሚኖረውና ታች የሚኖረው ውሃ ፍሳሽ ታች ዳር ታች የሚኖረውና ከላይ ያለው ከአቀበት ላይ ያለው ህዝብ እኩል ጤንነታቸው እየተጠበቀላቸው አይደል በጎርፍ የሚጠቃ ቦታ አለ በቆሻሻ የሚጠቃ ቦታ አለ የሚገማ የሚሸት ቦታ ነው ያለው እነዚህ የኢንዱስትሪ ውጤቶች አሉ ኢንዱስትሪ እንትኖች የሚወጡ ቆሻሾች አሉ የህዝቡ ጤንነት ራሱ የተጠበቀ ጤንነት አይደለም እንኳን የኦሮሚያ ከታች ማለት ነው ሌላው ደግሞ በቅድም ስላነሳው እየተዘመተ ያለው ዘመቻ ህዝቡን እየቀሰቀሱ ያሉት የዘር ጉዳይ ያነሱ ያለው ፍንፍኔ ውስጥ የሚኖር ኦሮሞ የለም እንዴ ፍንፍኔ ውስጥ የሚኖር ወላይታ የለም እንዴ እንዴት እንደዚህ አይነት ዘር በዚህ ስብጥር ውስጥ ያለ ህዝብ ውስጥ ስለዚህ ነገር ይነሳል እነዚህ ሰዎች ይሄንን እንትን የሚያደርጉት ግማሾቹ ጋዜጠኞች ናቸው ግማሾቹ አርቲስቶች ናቸው ግማሾቹ ዘፋኞች ናቸው ግማሾቹ ዝም ብሎ ከመሬት የተለቃቀሙ ሰዎች ናቸው ስለ ከተማ አስተዳደግ ስለ ከተማ ቦታ አያያዝ
ስለ ላንድ ዩዝ አርባን ላንድ ዩዝ ማኔጅመንት ስለ ሩራል አርባን ላንድ ዩዝ ማኔጅመንት እንዴት አርገን እናስተካክላለን እንዴት አርገን እንይዛለን የወደፊት የሀገሪቷ እድገት የከተማው እድገት የኦሮሞስ ገጠሩ ያለው አብሮ እንዴት ያርጋል የሚለውን ነገር በጭንቅላታቸው ውስጥ የኛ ነው የሚለውን ብቻ አንስተው ብቻ የመሮጥ የታሪክ ብቻ ሌላ ወደ ፖለቲሳይዝ አድርገው የመሄድ እንጂ ከመንግስት ጋር ከዚህ ጋር የማምታታት ጉዳይ ነው ያለው በተለይ እየተቀሰቀሰ ያለው በዘር ጉዳይ ላይ ይሄ ሀገር አንድ ዘር አይደለም ያለው አንድ ኢትዮጵያ ወጥ የሆነ ኢትዮጵያ መስራት አንቺ 90-80 ብሔረሰብ ያለበት እያንዳንዱ ብሔረሰብ መብቱ ተጠብቆለት ባህሉ ተጠብቆለት ቋንቋውን ተምሮ ልጆቹን በቋንቋው አስተምሮ መኖር ያለበት አገር ነው መሆን ያለበት አንዱን ለማጥፋት የሚሄድ ከሆነ አይሆንም የቅማንት ህዝብ ቋንቋውን አጥፍቷል ባህሉን አጥፍቷል እምነቱን አጥፍቷል የአገው ህዝብ እንደዚህ ነው የደቡብም ህዝብ አይነገርም እንደ ሰውም ተቆጥሮ አቅ በዛ ሀገር ላይ በራሱ ቀይ ላይ ልጆቹን በራሱ ቋንቋ አስተምሮ አቅ ይሄ ማለት ደግሞ ኢትዮጵያን ማፍረስ ማለት አይደለም ኦሮሞ በኦሮምኛ ስለጻፈ አገው በአገውኛ ስለጻፈና ስለተማረ የኢትዮጵያን አንድነት ተቀናቀነ ማለት አይደለም እንዳውም ያጠናክራል ይሄ ሌላ ዘረኝነት ነው ሌላ ዘር ማጥፋት ነው በግድ ይሄንን ቋንቋ ተናገር ይሄንን ካልተናገርክ ይሄ መብት አይሰጥህም ስራ አታገኝም ማለት ይሄ ራሱ ምንድነው የሚባለው ኤትኒክ ክሊንዚንግ ነው የሚባለው ያንዱን ቋንቋ በግድ ሌላ ላይ ኢምፖዝ ማድረግ ሌላ ኤትኒክ ክሊንዚንግ የዘር ማጥፋት ወንጀል ነው ሰውየው በፈለገው ማድረግ ይችላል ይሄ ችግር ነው ወይ ዛሬ ኮምፒውተር 10-100 ሺህ የሆነ ቋንቋ ሊተፋ በሚችልበት ሰዓት በዚህ ኦሮምኛ በዚህ አማርኛ በዚህ ትግርኛ በዚህ ምናምን ያደረክ ሰውየው በፈለገው ቋንቋ አትመመስጥ በምትችልበት ሰዓት ስልክ ደውሎ አሰርጋሚ ከአንዱ ክፍለ ሀገር ወደ ሌላው ክፍለ ሀገር ምንድነው የሚለው ብለ መጠየቅ በምትችልበት ሰዓት በአንድ ቋንቋ ብቻ ካልጻፍ በአንድ ባህል ብቻ ካልሰራ አንድ ኢትዮጵያ ወጥ የሆነ ድንጋይ ሞኖሊቲክ የሆነ ኢትዮጵያን እንሰራለን ብለ አገር ትጨፈጭፋለ እንደዚህ ይደረጋል እስኪ መደረግ የሌለበት ጉዳይ ነው ደግሞ ይሄ ጥቅም የተነካባቸው ሰዎች ጥቅማቸው የተነካባቸው ሰዎች ለመሬት ሽያጭ የእነዚህን እንትን ያደረጉ ሰዎች ተጠይቆም አያውቁ እንዳውም የማዘጋጃ ቤት መሐንዲሶችን ነው ያሰሩት ተራ መሐንዲስ ወንጀል እንኳን ቢሰሩ ተራ ነገር ነው የሚሰሩ ትላልቅ ወንጀል የሰሩ ሰዎች ግን አልታሰሩ አልተጠየቁበትም ከነጭራሹ እንደዚህ ያለ የዘቀጠ ከተማ ውስጥ ነው ያለው አስተዳደሩ ብልሹ ነው ኮራፕሽን ላይ የተመሰረተ ነው ደላላ መሬት ይሸጣል መንግስት ይሸጣል ለቀበሌ ተመራጭ ይሸጣል የፓርቲ ተወካዮች ይሸጣሉ ለመሻሻውማ ከውጪ የመጣ ሁሉ ኑና ወሰዱ ሁሉ ከናይጄሪያ መጥቶ ይወስዳል ከአረብ ሀገር መጥቶ ይወስዳል ከቻይና መጥቶ ይወስዳል ያሰፍራሉ እንዳውም ቻይንኛ በፍንፍኔ ውስጥ ተጽፎ በቻይንኛ ቋንቋ ያናግራሉ ሼም በጣም ከብትነት ነው ይሄ ኦሮሞ እዛ ቁጭ ብሎ በራሱ ቋንቋ እንዳይናገር እየከለከለ ሌላው ህዝብ እንዳይናገርና በራሱ ቋንቋ እንዳይናገር እየከለከለ የነጮችን እንትን ደሞ አምጥታ እንግሊዘኛ አረብኛ እንትን ቻይንኛ ታስተምርበታል ይሄ በታሪካችን ውስጥ የሚያሳፍር ጉዳይ ይሄንን ማወቅ ነው ያለብን የፖለቲካ ለመመረጥ ከፈለጉ በፖለቲካ አጀንዳ አምጥተው የልማት አጀንዳ አምጥተው በልማት አጀንዳ ይሄን እናደርግላቸዋለን ችግሩን በዚህ እንፈታለን ብሎ ችግሩን የሚፈቱበትን ችሎታቸውን አሳይተው መመረጥ ነው ማንንም አይከለክላቸውም ይሄ ዲሞክራሲ መብት ነው ግን ይሄ ስቴት እዚህን አገር ማስተዳደር አይችልም ብሎ ህዝቡን ማናቆር ግን ወንጀል ነው ትክክለኛ የሆነ አግባብነት ያለው እንቅስቃሴ አይደለም አመሰግናለሁ ዶክተር ቤኛ አንተ እንዴት የምታየው የአዲስ አበባ ህዝብ የኦሮሞ ህዝብ ጥያቄ አሁን ዶክተር ሂንሰርሙ ብዙዎቹን ሐሳቦችን አቅርቦታል በዚህ ጉዳይ የአዲስ አበባ ጥያቄ የኦሮሞን ጥያቄ የአዲስ አበባ ህዝብ እንዴት ነው ማለት እንዲያው አዲስ አበባ ለአዲስ አበባ እድገት ለአዲስ አበባ ንጽህና እንዲያው አዲስ አበባ ወደ ኦሮሚያ ቤት ተቀላቀላ ይሻላል እንዴ እንዲያው ለአዲስ አበባ ህዝብ ራሱ አሁን እዛ ውስጥ
ታስሮ እንደመቀመጥ ማለት ነው አዲስ አበባ ከዚህ በኋላ ምክንያቱም የኦሮሚያ ክልል ወደኔ አትገባም ካለ ቆሻሻ ወደኔ አይመጣም ካለ ወደ አዲስ አበባ የሚገባ ቀረጦች በሙሉ ከፍ ካደረገ እንዳውም ለአዲስ አበባ አደገኛ አይደለም እንዴ አዲስ አበባ ህዝብ ይሄንኝን የሚዲያ ላይ የሚጫጩትን ሰዎች እንዴትና የኦሮሞን ጥያቄ እንዴት ነው ማየት ያለበት ብለ ነው ታስበው እሴ ባለውበት ከተማ ምን እንላለን መሰለህ diversity is our strength እንላለን diversity is our strength ልዩነታችን ኃይላችን ነው ለምን ነው መሰለህ ልዩነት ኃይል የሚሆነው ሁሉም ሶሳይቲ ሁሉም ህዝብ የራሱ ጥንካሬ ያለው የራሱ ድክመትም አለ ያለንን ጥንካሬዎች አንድ ላይ ብናወጣ ጠንካራ ህብረተሰብ ማገንባት ይቻላል ይሄንን ብናደርግ ተሻሻል ሰለጠን አደግን ማለት ነው ዶክተር Hinsarmuu clearly observe እንዳደረገው ኢትዮጵያ ውስጥ ፈረንሳይኛ ማስተማር ትችላለህ አረብኛ ማስተማር ትችላለህ ሌላው ማስተማር ትችላለህ ኦሮምኛ ግን አይቻልም ይሉና ለምን በኦሮምኛ አልተማርኩም ብለህ ቢጠይቅ አንተ ዘረኛ ነህ ይለዋል ማን ነው ዘረኛ እዚህ መፍትሄ ከበረልኝ ላለ ሰውዬ ነው ወይስ መፍትሄ መከበር የለበትም ያለ ሰውዬ ነው እኔ እንደሚመስለኝ definition of racism implicate የሚያደርገው ሁለት ወይም ሶስት ነገሮች አለበት racism የሚለው አንደኛ cultural superiority theory follow ሲያደርጉ የኔ ባህል የበላይት ባህል አለኝ አሁን እንደምሉት አማርኛችን ኦኬ ሌላው የንጹህ ደም የነጻ ደም genetically biologically የተሻለነን ለማለት ነው እሱ ምን ይላል እሱ ያ የሰለሞን ከሰለሞን ሲዋረድ የመጣ ምንድነው ለምን ሰለሞን ኦኬ ይሄ ራስ ኤሮ ዘረኝነትን ማኒፌስት ለማድረግ ነው የሉና ደግሞ ኦኬ ኦሮሞ የራሱ መብት እንድከበር ሲጠይቅ ዘረኝነት ይላልና አሁን ለምሳሌ የከተማውና ከንቲባ አማርኛ በደንብ ስለማይናገር ሜራችን ሊሆን አይችልም ብሎ ያቀነቀናል በጣም ነው የሚገርመው ከሌላ ፕላኔት የመጡ ሰዎች ነው ይመስለኛል አንድ ጊዜ ይሄ ሰውዬ ሌላ ጊዜ ደግሞ ኢትዮጵያ አንድ ነን ይሉሃል ይሄ ሰውዬ ኢትዮጵያ አይደለም ነው የሚሉት እንዳውም ይሄን የሚቀነቅኑት እኮ እዚህ ኖርዝ አሜሪካ ሲኖሩ የነበሩ ዌስተርን ካንትሪ ዲሞክራሲ የሚያውቁ አይደል ሁለት ቀን የማይመስሉ ኦኬ እና በጣም የሚገርሙ ሰዎች ናቸው የማይጣጣም ሎጂክ የሌለው ስነ ምግባርነት የለው ሞራሊቲ የለው በጣም ይገርም ነው የሰው ልጅ መብቱ ሲከበርለት ሰላም መሰረተ ማለት ነው እድገት መጣ ማለት ነው የሰው ልጅ መብቱ ሲከበር ክሬቲቭ ይሆናል በማርኛ ምንድነው ክሬቲቪቲ የፈጠራ ችሎታ ይዳብራል ፈጠራ ችሎታ ከዳበረ ማለት ላሉ ችግሮች መፍትሄ ያገኘህ ማለት ነው ላሉ ችግሮች ምንድነው ረሃብ በሽታ ኦኬ ችግር መፍትሄ ያገኘህ ማለት ነው ያ ነው ስልጣኔ የሰው ልጅ አይከበርም ብሎ ምንድል ከሆነ ግን ያ ፈጠራ እንዳደግ አደረግን ማለት ነው በችግሩ ስንቆይ በረሃብ ስንቆይ በጦርነቱ ስንቆይ ማለት ነው ለዚህ ነው እንግዲህ ልዩነቱ የሰው ልጅን ማክበር አስፈላጊ ነው ምንድነው የፈጠራ ችሎታችንን እናዳብራለን በፖለቲካ ያያዝ
ሰተን መውሰድ በውይይት ውስጥ ሰተን መውሰድ ማለት በአጀንዳችንን በጠረጴዛ አካባቢ አስቀምጠን ተወያይተን እኔም አንዳንዱ ነገሮች ድሮፕ አድርጌ ሌላውም አንዳንዱ አጀንዳዎች ድሮፕ አድርጎ አብረን የምንኖርበትን ዘዴ እንፍጠር እንደግ ማለት ሲሆን እነሱ ግን ምንድን የሚሉት ይሄን የሰው ልጅ መብት ጥያቄ ስታነሳ ዘረኝነት ነው ይሉሃል። ለምንድን ነው የፈለጉት? ያገኙት ጥቅም ዛሬ ያገኙትን ጥቅም ለልጆቻቸው ለማስተላለፍ ነው የፈለጉት እንደለው ነው። የኦሮሞ በአሁን ያለበት ኦሮሞ በድህነት ውስጥ እንዲቆይ ነው አጀንዳቸው። ይሄን ኦሮሞ መፍቀድ የለበትም። መብት ስንል በፈረንጆች ምን ይላሉ? distribution of justice distributor ነው ሲከፋፈል በኩል ሲከፋፈል ሪስክና ፕሪቪሌጅ ሪስክ መለበር በባርኛ ፕሪቪሌጅ ቅንጦትንም መከፋፈል ነው የሚሆነው። እስካሁን ግን ያለው ኮንዲሽን እንዴት ነው? ቅንጦት ለባርኛ ተገናገረችው፣ ችግር ለኦሮሞ ነው ተከፋፈለው። ይሄ የሰው ልጅ መብት ማንካት ነው። ይሄ የሰው ልጅ ማኒፌስቴሽን ኦፍ ሂውማን ራይት ቫዮሌሽን። ይሄ መቆም አለበት። ይሄን ካቆም አማርኛ ተናጋሪው እንደ አማርኛ ተናጋሪነቱ አዲስ አበባ ውስጥ ማደግ፣ መሻሻል፣ መበልጸግ ይችላል። ኦሮሞ ጎረቤቱ ላይ ማደግ፣ መበልጸግ ይችላል። አንዱ ለአንደኛው ወገን እንጂ ጠላት መሆን አይችልም። የራሳቸው መብታቸው ከተከበረ። መብት የማይከበር ከሆነ ግን መብት ናፋጌና መብቱ ለተከራካሪ ውስጥ ጭቅጭቅ ስለሚገባ ሰላም ታጥቶ ጦርነት ውስጥ እንገባለን። ጦርነት ለማንም አይበጅም። ባጭሩ ማለት ፈለኩ ምንድነው? በአሁኑ ጊዜ በኢትዮጵያ ሚዲያ ውስጥ ከውጭም ሆነ ከውስጥ ዘረኝነትን ነው የሚያንጠለጥሉት። ሌላውን ዘረኛ ይላሉ፣ እነሱ ናቸው ዘረኝነትን የሚያንጠለጥሉት። የሰው ልጅ መብት ከማለት የበለጠ ከማለት ሌላ የራሳቸውን የበላይነት ለማንጸባረቅ የራሳቸውን ጥቅም ለመጠበቅ የሚያደርጉት ጥረት ነው። የኦሮሞ ህዝብ መገንዘብ ያለበት ነገር አለ። የአገውና የቅማንት ተሞክሮ ለኦሮሞ ህዝብ ትምህርት መሆን አለበት። ምንድነው ያወሩት? አገውና ቅማንት ብዙዎቻቸው ቋንቋቸውን ሎስ እንዲያደርጉ ተደርገዋል። ቋንቋ ሲምፕሊ መግባቢያ አይደለም። it's knowledge, skill, experience. አንዱን ህዝብ ቋንቋውን ከወሰድክበት ኤክስፒሪየንሱን እውቀቱን ኤክስፒሪየንሱን ወስደክበት ማለት ነው። እንደዛ ማለት ነው አዳከምከው ያንን ህዝብ ማለት ነው። አንድ ህዝብ ከደከመ ደካማ ከሆነ ራሱን ቀና አድርጎ መሄድ ያቅተዋል። ራሱን ስደ አሰርቲቭ ሆኖ መውጣት ያቅተዋል። አንድ ሰው ግን አንድ ህብረተሰብ አሰርቲቭ ካልሆነ ግን ቀስ በቀስ ጄኖሳይድ ዋይፕድ አውት ማድረግ ይቻላል ማለት ነው። አንድ ኤግዛምፕል ልስጥህ። እኔ በልጅነቴ ኦርቶዶክስ ቤተክርስቲያን አካባቢ ላሊበላኖች ናቸው የሚባሉ ማታ ድምጻቸውን አሰምተው የሚጸልዩ ሰዎችን ሰማ ነበር። ምንድናቸው ሲባል ላሊበላዎች ናቸው።
ካለመኑ ቆማጦች ይሆናሉ የሚል ነበር የሚነገረን። ኋላ አንደርስታንድ ሳደርግ ምንድነው የሆነው እነዚህ ሰዎች ቁምጥና የላቸውም ግን ቁምጥና ካለመን ቁምጥና ይዘናል ብለው እንደዚህ ያደርጋሉ። ኋላ አንደርስታንድ ሳደርገው ምንድነው የሆነው እነዚህ ሰዎች ቁምጥና ይዟቸው ፈርቶ ሳይሆን እነዚህ ላለበላዎች አገቦች ናቸው። ኦኬ እምነትን እንደ መሳሪያ ተጠቅመው እነዚህ ሰዎች ጭቦ ሳይሰሩ ጭቦኞች አድርገው እንዲወስዱ አድርገዋቸው ኦኬ from generation to generation ለማኞች እንዲሆኑ አደረጋቸው። ኦኬ ይሄ የአጋው ተሞክሮ ነው። ይሄ የአጋው ተሞክሮ ነው። ስለሆነም የኦሮሞ ህዝብ በፍንፍኔ ላይ ያለውን መብት አሰርት ለማድረግ የሚያደርገው ጥረት ለቅንጦት አይደለም። እንደዚህ አይነቶቹ ወንጀሎች እንደዚህ አይነቶቹ ዘርን ለማጥፋት የሚያደርጉት ፕላኖች ለማቆም ነው። የኦሮሞ ህዝብ ይሄንን ጉዳይ ሌሎችም ህዝቦች እንደዛ አይነት አጀንዳ ሌሎችም ህዝቦች ያለ አጀንዳ ነው አድቮኬት ማድረግ አለበት ማለት ባይፈልጌ ነው። እንግዲህ አምደን አሁን ወደ መንግስት እንመለስ። እንዲያው የአዲስ አበባን ሁኔታ የማስተር ፕላኑ ጉዳይ ነው የህወሓት መንግስት ከስልጣን እንዲወርድ ያደረገው ያፋጠነው ለማለት ነው። እንዳው ትግሎች ብዙ ቆይተዋል በትግል ያው ማለት ግን ፍጥነቱን እንዲጨምር ያደረገው የማስተር ፕላኑ ነው። አሁን የዶክተር አብይ ደግሞ የኦፒዲዮ መንግስት ወደ ስልጣን ከመጣ ወዲህ የኦሮሞ ህዝብ እነኚህ ሰዎች መብታችንን መልስ ይሰጣሉ ጊዜ ይወስዳሉ ይታሰብበት ብሎ ነው ተጠብቀ ነበር ማለት ነው። ለቁንም እንዳው ይባስ ብሎ ወደ ሌላ አቅጣጫ ይዞ የከተማ ህንጻዎችን መገንባት የኦሮሚያ መንግስት እንዳው እንደማያቅ አድርጎ ነው ሲያቀርብ ነበር። ዛሬ አሁን አይተ ከሆነ የኢትዮጵያ መንግስት በዶክተር አብይ የሚመራው የኢትዮጵያ መንግስት 8 ግለሰቦችን የያዘ ድርጅት ግሩፕ አቋቁሞ የኢትዮጵያ አዲስ አበባ እና የኦሮሚያ መንግስት ድንበሮችን እንዲያይ ብሎ ድንበር አሁንም ሃይላይት አደርጋለሁ ድንበሩን እንዲያይ ድንበሩን እንዲያይና ችግሮችን እንዲፈታ ብሎ ሳስብ እኔ ግራ ቆሜ ሳስብ ምንድነው ድንበር ማለት? የኦሮሞ ህዝብ እኮ የአዲስ አበባንና በኦሮሚያ ክልል ድንበር ይፈጠር ማለት አይደለም። አዲስ አበባ ራሷ የኛ ነች ነው ጥያቄ የፖለቲካ ጥያቄ ነው የተጠየቀው። እንዴት ነው የምታየው አሁን እንዲያውም ሳስበው የኦፒዲዮ የዶክተር አብይ መንግስትና የኦሮሞ ህዝብ ጥያቄ እንዳውም የተረዱ አይመስልም። አንዳንድ ጊዜ ሳስበው እንዴት ነው የምታየው ድንበር ይፈጠር ማለት ምንድነው ትርጉሙ ብለህ ታዲያ? እስኪ አንድ ነገር ስለዛ አስቂኝ ሀገር ልንገርህ። ወይ የሚያሳዝን ሀገር ነው ወይ የሚያስቅ ሀገር ነው። ከዛ ነው የተፈጠረው። ያ ሀገር ያ ህዝብ የዋህ ህዝብ ነው። መንግስቱም የዋህ ነው። ወደ ገደል እየሄዱ ነው ተያይዘው። ደርግ 60ዎቹን በረሸነ ጊዜ ሰው ወጥቶ ነው ያጨበጨበው። አቅራሩ ካለ ፍርድ ሰው ጨፍጭፎ የሰው ልጅ ገሎ አቅራሩ። እኔ ልጅ ነኝ አስታውሳለሁ። ዛሬ ሳስበው እንዴት የሚዘገንን ነገር ነው። እናትን ኢህአፓ ነው የገደልነው ብሎ ለመይሶን ነው የገደልነው ብሎ ይበላቸው ብሎ ነው የሚጨፍረው ህዝቡ። ህዝብ ልጁ እየተገደለ እያለ
ነገር ራሱ እንደሚገደል ያወቀ ዲክታተር እየፈጠረ አሁን ደግሞ እነዚህን የተመረጡትን የኛን ልጆች ደግሞ ከእግዚአብሔር ወረዳችሁ ብሎ ደግሞ ዲክታተር እንዲሆኑ ያደርጋቸው የሚገርም ህዝብ ነው ሲገሉ ደጋ አደረጉ ብሎ ይጨፍራል እንደገና ትንሽ ቆይቶ ደግሞ እናጠፋለን ይላል ማንን ነው የሚያጠፋው ወንድሙን እኮ ነው የሀገሩን ሰላማዊ ህዝብ ነው የሚያጠፋው ምን ሆነ ህዝብ ብለህ እንትን ስትለው ዓለም ላይ ያለ ህዝብ አይደለም የምንመስለው ደን ውስጥ ጃንግል ውስጥ የምንኖር ህዝብ ነው የምንመስለው ህግ ያለበት ሀገር አይመስልም አሁን ስለ ወደ ኮሚቴው ልመልስ ይሄ ኮሚቴ ተፈጠረ ምን ሊያረግ ነው ኤክስፐርቶችን ሊያመጣ ነው አየው ኤክስፐርት ኖሌጅ ማለት አንድ አምስተኛ አገርን የማስተዳደር አንድ አምስተኛ አክል እንኳን ቅጣት አክል ነው የህዝብን ችግር ለመፍጠር የኤክስፐርት ኖሌጅ ብቻ በቂ አይደለም experiential knowledge ያስፈልጋል experiential knowledge ደግሞ the highest form of knowledge ይባላል የበላይ የልምድ ማለት ሚሊየን ጊዜ ተለማምዶ ያገኙት ከፍተኛ ዕውቀት ማለት ነው ይሄ ከፍተኛ ዕውቀት ደግሞ ያለው ህዝቡ ግራስሩት ውስጥ ነው ያለው ገበሬው ጋር ነው ያለው እነሱን ሳታማክር ማስተር ፕላን አመጣ ውድቀት አመጣ አሁን ደግሞ የምን ድንበር ነው የሚከረው የኦሮሞ ህዝብ ድንበር አጣው ብሏል የድንበር ችግር አለብኝ ብሏል ከማን ጋር ነው የሚያካልለው ይሄንን ድንበር ማዕከላዊ መንግስትስ ምን አገባው ኦኬ ካገባው ደግሞ በህዝቡ በኩል ያለውን ችግራችሁ ምንድነው ብሎ ማስተር ፕላንም ይሁን ድንበርም ይሁን የከተማ የቦታ ጉዳይም ይሁን የፈለገ ነገር ይሁን ከህዝብ ሲነሳ ነው ከግራስሩት ደረጃ ተነስቶ በየደረጃው ሶሉሽን እየፈጠረ በሚሄድ ካልሆነ በስተቀር ከላይ ቶፕ ዳውን የሚመጣው ነገር ዲክታተሪያል የአምባገነንነት እንካ የሰራው ብላ ብለት ለህዝቡ መስጠት ማለት ልክ ከዚህ በፊት የመሬት ላራሹ ተብሎ ታውጆ ከዛ በኋላ መሬት አዙሮ መንግስቱን የመሬትን ጉዳይ ወስዶ ራሱን ለግለሰቦች ኮራፕሽን ያዋለው ማለት ነው ከጥፋት ወደ ጥፋት ይሄን ነው ማለት ነው ህዝባችን 350,000 ሰው በኃይለ ሥላሴ ጊዜ ተራበ ብለን ከዛ በደርግ ጊዜ ወደ 3 ሚሊዮን ከዛ በወያኔ ጊዜ ወደ 20 ምናምን ሚሊዮን አሁን ደግሞ አገሪቷም ወደ ጦርነትና ወደ ባሰ ከፋ መንገድ ይሄን ነው ማለት ነው የተነሳንበት ዓላማ አገሪቷን እናሻሽላለን እስካሁን በበሬ የሚታረስበት ሀገር እስካሁን ልመና ያለበት ሀገር ነው እስካሁን በረሃብ የምንታወቅ ሰዎች ነው ይሄ ቅድሚያ ሳይሰጠው ተነስቶ ዛሬ የማይገባ ቦታ ላይ ተነስቶ የአገሪቷን ህዝብ በጠመንጃ መምታት በአይሮፕላን መምታት እስከዛ ድረስ የተደረሰ ሀገር የአገሪቷ መከላከያ አገር ጠላት መጠበቅ ሲገባው እናቶችንና አሮጊቶችንና ህፃናትን እየደፈረ የሚያባልግ አገር ህግ የሌለበት ሀገር ነው ማንንም እግር ቆርጦ አንድ ሰው ያልተጠየቀበት ሀገር ነው ከወደታች ያለውን ብቻ እየሰጠ መመሪያ እየሰጠ ከእግዚአብሔር ወሰን ብሎ እንትን ይያለ የሚሄድ ማለት ሰለሞን ዲቃላ ወለደ ተብሎ የሰለሞን ዳይናስቲንን ብሎ የሚፎከርበት ሀገር ሚሊዮን አመት ሺህ አመት የሚፎከርበት ነው ከዚህ በላይ እንደዚህ አንድ እንትን ሄደች ተብሎ እንትን የሚገበርት ሀገር so what እኔ አብዲሳ አጋነኝ ዘርነኝ ብዬ ሁሌ መፎከር ማለት ምን ማለት ነው እኔ አንድ ነገር ሳልሰራ ሌላውን እንትን ማለት ሌላ ነገር ነው እና ምን ሆነ እና ምን ላርግ የሚባል ህዝቡ ዛሬ ያለንበትን ችግር የመፍጠር የዛሬውን ህዝቡን ማዋየት ህዝቡ ምን ይሻላል ብሎ የነገውን እንደመተለም በስተቀር የሌለ አይነት ችግር እየፈጠሩ በተለይ ጋዜጠኞች በተለይ ጥቃቅን ኤሊቶቹ በህዝብ ስም የሚነግዱትን ማቆም አለባቸው የጋራ የሆነ ማንነት የጋራ የሆነ ችግር ሊኖረን ይችላል ግን የተለየ ችግር የተለየ ማንነት ደግሞ አለ የተለየ ለኔ ሆምወርክ ለራሴ መስጠት አለብኝ የከተማይን ጉዳይ የቦታን ጉዳይ የብክለት ጉዳይ ለኦሮሞ መስጠት አለበት ሆምወርክን እኔ ራሴ መስራት አለብኝ ማለት ነው የቤት ስራዬን እኔ ነኝ መስራት ያለብኝ
እንጂ ጎንደር ቁጭ ብሎ እዚህ ጋር ቁጭ ብሎ ሄደው ቀስቅሰው አውቀው ህዝብ አነሳስተው ጎንደር ላይ ቁጭ ብሎ እዛ አኖሌ እንዴት ሐውልት ተሰራ ብሎ የሚጠይቅ ህዝብ ነው ያለው ጎበዝ እንደዚህማ አይሆንም መከባበር የሚኖረው መተማመን የሚኖረው ኮንፊደንስ ሲኖረኝ ነው ነገ አንጠፋፋም የሚል ነገር ሲኖረው ይሄ ህዝብ ብዙ ከፋም ለማም የጋራ የሆነ የሚያስተሳስሩን ጉዳዮች አሉ የሚያለያዩንም ጉዳዮች አሉ ይሄንን ቅድም እንዳነሳ ነው ዳይቨርሲቲያችንን ቁጭ ብለን ፖሊሲም ሲወጣ ያንን ዳይቨርሲቲ የተጠበቀ መሆን አለበት ማስተር ፕላን ሲመጣ አንድ የኦሮሞ ልጅ ወይም አንድ የኦሮሞ ኤክስፐርት ወደዛ በኩል ብቃላል የኦሮሞን ኢንተረስት የሚያስጠብቅ አንድ መንግስት መጥቶ አያውቅም ኦሮሞ ተፈናቅሏል ብሎ የጮኸ አንድ መንግስት የለም አቁሙ ኦሮሞ ሲፈናቀል ወንድማችን ነው ብሎ የሚያለቅስ አንድ ጋዜጣ የለም ይገባናል ገና መሬቱን እንሸጣለን ነው ቢፈናቀልም we don't care ነው የተፈናቀለ መንገድ ላይ ያለ ስራ ያለው የሚነግድ ምን ያለ የራሱ ቅንጦት ያለው ቤት ካልተሰጠኝ የመንግስት ቤት ካልተሰጠኝ ብሎ የሚጮህበት ሀገር ነው መንግስት ከዚህ በፊት የወረሳቸውን ቦታዎች ገባ በቅጡ ማኔጅ አላደረገም ዛፍንፍኔ ውስጥ ህጉ ምንድነው የሚለው መሰለኝ ከተማ ፕላን የግል ንብረትና የመንግስት ንብረት ተለይቶ ዲማርኬሽን ፖይንት መኖር አለበት ድንበር መኖር አለበት ከተማ ውስጥ ድንበር የለም ወደ ምን ድንበር ሊሰራ ነው የሚፈልግ የግል ቤትና የመንግስት ቤት አንድ ላይ ተቀላቅሎ ነው ያለው መንገድና የመንግስት ቦታ ለውሃ ለፍሳሽ የሚቀርብ ቦታና መኖሪያ ቤት አንድ ላይ ንግድ ቦታ አንድ ላይ ተቀላቅሎ ነው ያለው በተገቢው የተሰራ ከተማ አይደለም እሱን እንኳን ማኔጅ ያላደረጉ ሰዎች ናቸው የትኛውን ነው ሰርቶ ህዝብ ማጋጨት ላይ የሚሄዱ ሰዎች ከዚህ የተመለሱት እነዚህ ከውጭ የተመለሱት ሁሩር የሚሉት ስለ ከተማ ስለ ቦታ ያዝ ስለ ህዝብ ሰላም ስለ ሀገር ግንባታ ምንም የሚያውቁት ነገር የለም ቦታ መሸጥ ገንዘብ ማጠራቀም እንደዚህ ያለ ኮራፕሽን ውስጥ መግባትና የፖለቲካ ጥቅም የማሳደድ ብቻ ነው ያላቸው ይሄንን ለህዝብ ክብር ቢኖራቸው ኖሮ ይሄንን ነገር እንትን ባላደረጉ ነው ይሄ ነው ያለው ችግር ከዚህ በፊት የኦሮሞ ህዝብ ተጠይቆ ይሄ ከተማ በድሎሃል አልበደለህም ምን ሆንክ ስንት ሰው ተፈናቀለ የደረሱ ብሎ የጠየቀ ሰው የለም ምንድነው መተዳደሪያችሁ የሚል የጠየቀ ሰው የለም እንዴት አርገን ከተማ ላይ የወደቁ ሰዎች እንደዚህ እንዴት ሆኑ ብለን አላልንም የከተማው ከንቲባ እኛም እንወቅሳቸዋለን ሰውየውን እንወቅሰዋለን እኔም እንደነሱ እሱ ማለት ለመደብኝ እንጂ እኔ ዲክታተር እንዲሆን አይደለም ወደዋለሁ ወንድሜ ነው ማንኛውም ኢትዮጵያዊ ወዳቸው ገባ እርሶ ግን ብዬ እንደ አምላክ የማከብርበት ነገር የለም የኦሮሞ ችግር ሳይፈታ የአረም ንቀሉበት ብሎ 10 ሚሊዮን መንገድ ላይ የሚያደር ህዝብ ይያለ 10 ሚሊዮን ብር ሰጥቷል ለዛ ምስጋና የሚያገኝ መስሎታል አብጠልጥለው ሰድቦ ነው እንትን ያበቁት ማለት በዓል ሲከበር ስድብ ነው በየቦታው ስድብ ነው እስኪ ስለ ጨረቃ ቤት ላምጣ እንደገና ጨረቃ ቤት በአዲስ አበባ በፍንፍኔ እንትን ማዘጋጃ ውስጥ የኖረ ነው አፍራሽ ግብረ ኃይል የሚባል ግብረ ኃይል አለ ሄዶ አፍርሶ ይሄዳል ይመጣል እንትን የሆነ ህገወጥ የሆኑ ቤታዎች ህገወጥ የሆኑ ቤተክርስቲያኖች ህገወጥ የሆኑ ይዞታዎች ይኖራሉ እሱን አፍርሶ ይመጣል እንደ ሀገር ጉዳይ ተነስቶ ሀገር ለመከፋፈል ተነስቶ ሊገነጠሉ ነው ብሎ ጉዳይ ሆኖ አቅም ብዙም ሰውም ሰምቶም አያውቅም ዛሬ ለገጣፎ ላይ ህገወጥ የሆኑትን ገና ከዚህ ተነስቶ ሀገር አጥፍቶ ስንት የጠፋ ህዝብ ይያለ ለገጣፎ ላይ የተወሰነች ቤት ህገወጥ ቤት ስትፈርስ ጊዜ ተባለ ጋዜጠኛ ሄዶ እዛ ላይ ምን እንደሆነ ያውቃልና ነው ጋዜጠኛ ሄዶ እዛ ጩሆ ሀገር ሊገነጠል ነው ብሎ ህዝቡን በህዝብ መካከል ጠብ እንዲነሳ የሚያደርገው ምንድነው ምክንያት ያለው ምንድነው ደንታው ምንድነው ጥቅሙ ምንድነው የሚያገኘው ይሄንን ማወቅ አለብን ብዙ ጊዜ ካለማወቅ የሚነሱ ነገሮች ናቸው ከተማ ውስጥ ሌብነት በስፋት ወንጀል በስፋት ሽርሙጥና በስፋት ይሄ
ከሶሻል ግብረ ገብ ውስጥ ከአንድ ማህበረሰብ ተገቢ ከሆነ ግብረ ገብ ውስጥ ያለ ግብረ ገብ አይደለም ያለ አክቲቪቲ አይደለም ምናፍርበት ማፈር የሚገባንበት ጉዳይ ነው ያለው ይሄን ሁሉ ሶልቭ ያላደረገ መንግስት አሁን ሌላ ድንበር ክለላ በግሩፕ አቁሞ እነዚህ ሰዎች ምን እንዲፈጥሩ ሌላ ማስተር ፕላን ማምጣት ማለት ነው ተቀባይነት የለው ምክንያቱም ብቻቸውን ያፍጠረጠሩት ነገር ስለሆነ ብቻቸውን እንደፈለጉ አድርገውታል ማለት ነው ይሄ ተገቢ አይደለም ወደፊትም መታሰብ ያለበት ጉዳይ ነው ይሄ ነው በተለይ ሰፊ ችግር ነው ያለው ከተማ ውስጥ እና ይሄን ብቻ ብለን ማቆም የምንችልበት ነገር አይደለም ለሊቱን ሙሉ ማውራት ይቻላል ይዞታዎች አሉ ካለ አግባብ የተያዙ ቦታዎች አሉ የመንግስት ቦታዎች አሳልፈው ለግል የሰጡ ቦታዎች አሉ እኔም ማውቀው ማለት ካለ ማስተር ፕላን ውጪ ስጡ ተብለን የሰጣነው ቦታ አለ ሳይሆን ሞልቷል ይሄን ለመጠቃቀም የተደረገ ብዙ ነገሮች አሉ እዛ ውስጥ ባይተዋር መቃብር ተብሎ የተቀመጠ ሰው ቶርች ተደርጎ ማዘጋጃ ቤት እየሄደ የሚቀርብበት ሀገር ነው ከየት እንደመጣ ሳይታወቅም ቀባሪ አጣ ተብሎ ለዛ በጀት ተከፍሎ የተቀመጠ በጀት አለ ከዛ ከሆስፒታል ቶርች ከተደረገበት ቦታ ወስዶ ለዛ እንትን በሌላ በኩል ደግሞ የመቃብር ቦታ ፈልጉ ተብለን ሄደን የመቃብር ቦታ ደግሞ ፍለጋ ሞልቶ እንኳን ሰዎች እንትን ባለሙያዎች ነበር ማለት ይሄ ያ ምስጥር አልወጣም አሁንም ገና የተሰራ ነገር የለም አመሰግናለሁ ዶክተር ኢንሳው ዶክተር ቤኛ እንዳው ወደዛው ልመለስና እዛ ላይ ጨምሮና ያው ቆይ ጨምርበታል እዛው እንዳው እስኪ የተቋቋሙ ስምንቱ ሰዎች ይሄ ድንበር ይሄ ነው ብሎ የቱ ጋር ነው አሁን እነሱ ሄዶ ድንበር ሊፈጥሩ የሚፈልጉት ከአዲስ አበባ ውስጥ አዲስ አበባ የኦሮሞ መሬት ነው ድንበር ፈጥሮ ይሄ የኦሮሞ አይደለም ለማለት ነው ወይስ ምንድነው አላማ ወይስ ደግሞ መንግስት የአዲስ አበባን ጉዳይ እንፈታለን የማስተር ፕላኑን አቆመናል ብሎ ሲያወሩ የነበሩትን አሁን ደግሞ እንደማታለያ አሁን በተነሳው በኦሮሞ አካባቢ የተነሳው እንቅስቃሴና ሰላማዊ ሰልፍን ለማብረድ ተብሎ ለማታለያ የተጠቀሙበት ነው ወይስ እውነት ይሄ ምንድነው ብለን ተስፋው አመሰግናለሁ ሰለሞን አንድ አባባል ትዝ አለኝ በኦሮምኛ ምን ይላል መሰለኝ ኦዶ ጉድሱፍ አንድ አቆጤባን ኮፊሱ ይላል በአማርኛ ምን ልበል ነገርን ለማጋነን ዶሮን በመጣኛ ጣላት እንደዛ ነው ነገሩ የኦሮሚያ በፈንፍኔ ላይ ያለው ጥያቄ የመብት ጥያቄ ነው የመብት ጥያቄ ስለሆነ መታየት አለበት በመብት ጥያቄ ባለው ፕሪንሲፕል ኢትዮጵያ የዩናይትድ ኔሽን ቻርተር ፋውንዲንግ ቻርተር ፈረሙት አገሮች አንዷ ነች የመጀመሪያዎቹ እንኳን ናት እዛ ላይ ዲቴይሉ ተቀምጧል የሰው ልጅ መብት እዛም በኋላ በ1974 በፈረንጆች በዩኤን ቻርተር አገን የተጻፉትን እንትሮች ኢትዮጵያ ፈርማለች ስለሆነም ይሄንን ጥያቄ አሁን የኦሮሞ የመብት ጥያቄ በዛ ላይ ተመስርተው መመለስ መቻል አለባቸው እንጂ ኮሚቴ ምንም እንዳያደርግ አይችልም የመብት ጥያቄ በኮሚቴ አይደለም የሚወሰነው መታየት ያለበት በመብት ነው ራይት ኦኬ human right principle ምንድን ነው indivisible ይላል መቁረጥ ማትችል መቀነስ ማትችል ሙሉ ነው ኮሚቴ ያስፈልገው ይሄ ነገር የኦሮሞ ህዝብ በታሪክም በጂኦግራፊካል ሎኬሽን ፍንፍኔ የኦሮሚያ ናት መብት ጉዳይ ስለሆነ ኮሚቴ ያስፈልገው
ይሄንን ፕሪንሲፕል ኢምፕሊመንት ማድረግ የሚያስፈልገው እዛ መካከል ያሉት ህዝቦች የመብት ጥያቄ ማንሳት ይችላሉ yes የመብት ጥያቄ ማንሳት ይችላሉ እነሱ እዛ ከተማ ውስጥ መብት አላቸው እንደ አንድ ዜጋ ለመኖር እንደ አንድ ኦሮሞ ዜጋ ለመኖር ማኑ መብት አላቸው የኦሮሞ ህዝብ በፍንፍኔ ላይ ያለው ጥያቄ የመብት ጥያቄ ነው የመብት ጥያቄ ኮሚቴ አይደለም የሚያስፈልገው ኢትዮጵያ ሳይን አድርጋለች ቀደም ብላ ዩኒቨርሳል ዲክላሬሽን ኦፍ ሂውማን ራይትስ የሚለውም ላይ ሶሻል ኢኮኖሚክ ራይት የሚለውም ላይ ፈርማለች ኢትዮጵያ ይሄንን ፕሪንሲፕል ኢንዶርስ እናደርጋለን በዚህ እንኖራለን ብለው ፈርመዋል ያንን ፕሪንሲፕል በስራ ላይ ማዋል ማድረግ አለበት የኢትዮጵያ ኮንስቲቱሽን ራሱን እንትን ያደርገዋል ኮሚቴ ምንድነው የሚሰሩት ያጠናሉ ምንድነው የሚያጠኑት ፍንፍኔ በኦሮሚያ የኦሮሞ ታሪካዊ ኦሮሚያ ምድር ውስጥ አይደለችም ነው የሚለው የሚያጠኑት ወይስ well of course you know በአሁኑ ጊዜ the confused scholars confused ሆኖ ሌላውን confused ለማድረግ የሚሞክሩ እንትኖች አሉ አሁን በቅርቡ ምንድነው ያለው አዲስ አበባ በረራ የምትባል ከተማ ነበረች አሉ that's funny really የሚያስቀኝ ነገር ነው አንድ ወደው ምንድነው ያሉት ኢንተረስቲንግሊ ሆለታ አካባቢ የተደረደረ ድንጋይ አይተው በ14ኛ ክፍለ ዘመን የነበረች ቤተክርስቲያን ነች ብለው ይጽፋሉ በጣም የሚያስቁኝ ሰዎች ናቸው በጣም የሚያስቁኝ ሰዎች ነው በዚህ ጉዳይ ላይ አንድ መጽሐፍ ጽፌ በአያንቱ ዌብሳይት ላይ ነው አድርገን ገባ ፈረንጆችንም ካሳይቀር በራይብ አርገው በጉቦ ታደርገው ለነሱ ንጹህና የአሁን የፍንፍኔን ሁኔታ የኛነት ለማለት የማደርገው ነገር የለም ምንም ይበዱ ምንም okay no social theory no legal theory ኦሮሞን ከፍንፍኔ ownership deny የሚያደርግ ምንም ነገር ያመጡ አይችሉም የኦሮሞ መብት መከበር አለበት በፍንፍኔ ብቻ አይደለም በድሬዳዋም የኦሮሞ መብት መከበር አለበት ሌላም ቦታ መብት ስና አሁን ደግሞ አለው መብት ሲከበር ሰላም ነው ይመጣው አንዱ ማክበር ስለሚመጣ አንዱ ባንደኛው ላይ advantage I don't know advantage ማግኘት ስለማይችል እኩልነት ይከበራል እኩልነት ካለ ሰላም ተፈጠረ ማለት ነው በሶን ጊዜ የሚገርመኝ ነገር አለ በኢትዮጵያ ጉዳይ ላይ የሰው ልጅ መፍትሄ ብለው ጥያቄ አነሱ ማነሱት already ለምን እንደሆነ ብዙዎቹ እንደናገርኩ በፈረንጅ ሀገር ጥቁሮች ለምሳሌ አሜሪካ ውስጥ ጥቁሮች ለነጻነታቸው ስትራግል ሲያደርጉ ነጮች ከነሱ ጋር ቆመው ነበር በስትራግላቸውን ሰፖርት የሚያደርጉት ብዙ ጊዜ የምትጠይቃለሁ መሰለህ እንዴት አንድ አበሻ ኦሮሞዎች ተበድላቸዋል ወላይታዎች ተበድላቸዋል ጋሞዎች ተበድላቸዋል ጋምቤላዎች ተበድላቸዋል ብሎ at least theoretically acknowledge የሚያደርግ ሰው ለምን ጠፋ በየራስህ ጠይቃል በጣም ነው የሚገርም ህብረተሰብ ውስጥ እንዳለን ለምንድን ነው ይሄንን ነገር ኦሮሞ ከዛ አዲስ አበባ አካባቢ ከፍንፍኔ አካባቢ መነቀሉን እያዩ መሰቃየቱን እያዩ ለምን አንድ ቀን እንኳን ይሄን ነገር በደለናል ይሄ ነገር በደለን ኦኬ ኢትዮጵያን አንድነታችን ለወደፊት ማምጣት ያለንን ፍላጎት እንቅፋት ይሆናል ብሎ ማሰብ ለምን አቃታቸው በጣም ብዙ ጊዜ ገርመኛል ከየት ነው የሚመጣው እንዳይሁት ቀደም ብለው
indoctrinated የሆኑ ነው ብዙዎቹ indoctrinated ማለት ምንድነው ጭንቅላታቸው ውስጥ ስለ ሌሎቹ ክፉነት ክፉ ነው የበላይነት የዘረኝነት የበላይነትን ውስጥ ነው ውስጣቸው እንዲያርግ ነው ተደርገው ያደገው ስለሆነም ነው የሌሎችን ችግር የሌሎችን በደል ማየት መስፋት ያቃታቸው አንድ ስለ indoctrination ካነሳው በኋላ ከሁሉም በላይ አንድ shocking experience ያየው ነገር ነበር መለስ ዜናዊ ባረፈበት ማግስት ህዝቡ ሁሉ ቤተ መንግስት ሄዶ ሐዘኑ ሲገልጽ ነበር የጎዳና አዳሪዎቹ ሄደው ነበር ምን ብለው ያለቅሳሉ እንዲያለቅሱ ያደርጋሉ ያለቅሳሉ እነሱም ለሱ ምን ብለው ያለቅሳሉ አንተ ሩህሩህ ስለሆንክ ከመንገድ ታወጣናል ብለን ነው መንገድ ላይ ገባ ነው አሁን አንተ ግን ሄርክ ምን ይሻለናል ብለው እንዲያለቅሱ ያደርጋሉ የሰው ልጅ መብት በተከበረበት ሀገር ነፃ ኢንፎርሜሽን ፍሎ እንዲሆን ባደረገበት ሀገር እነዚህ ሰዎች መጠየቅ ያለባቸው ቤት አልባ እንድንሆን አደረግን ብለው ኮንደም ከማድረግ ቤት አልባ ሆነ ጎዳና ተዳዳሪዎች ሆነው አንድ አዝነ ቤት ሰጠናል ብለን ነበር ብለው እንዲሉ አደረጓቸው ይሄ ወንጀል ነው በፍጹም ይቅርታ ማናደርገው ወንጀል በችግረኛ በረሃብተኛ በጉስቁልና ባለው ህዝቦች ላይ እንደዛ አይነት ወንጀል የሚፈጽም ህብረተሰብ ውስጥ ያለን ከዚህ መውጣት አለበት ህዝቡ ከዚህ ካልወጣን ጊዜያችንና ገንዘባችንን በግጭት በጦርነት አውጥተን ጭንቅላታችን በፈጠራ ስራ ሳይሰማራ ለችግራችን መፍትሄ መፈለግ ሳንሄድ እንቀርና ያለው ችግር እንዲቆይ እናደርጋለን ከዚህ ውስጥ መውጣት አለብን የምንወጣው የሰው ልጅ መብት የሚለውን ካከበርን ነው የሰው ልጅ መብት የሚለውን ጥያቄ ውስጣችን ውስጥ ሲጸነስ ነው ሲያድግ ነው ስለሆነም አሁን ያለውን ጥያቄ መመለስ የሚችሉት የሰው ልጅ የሚለው የሰው ልጅ መብት የሚለው ላይ በዛ ላይ መሆን አለበት እንጂ ኮሚቴ ፈጥረው ምንም ማድረግ አይችሉም ኮሚቴ ስለ መብት ገና ነው የሚያጠናው የሰው መብት ገና ነው ፍሬም ያደርገው it doesn't sound right border ድንበሩ የት ነው የሚጀምረው የት ነው የሚያልቀው ድንበር የጣይቱ የመሰረተች ቤት ነው የሚቀበው የሚጀምረው የምንልክ ካምፓስ ነው የሚሆነው ወይስ የኃይለ ሥላሴ ካምፓስ ኦኬ የሚያድግስ ከሆነ ለምን ያድጋል የጣይቱ ዛበስ ነበር ይሰፍረች ከዛ ማስፋት የምንፈልግ እስካለ ለምን ምን ሞራል አለው ምን ሎጂክ አለው ኦኬ በደርግስ ጊዜ የሚሆን ከሆነ ለምን በደርግ ጊዜ ይሆናል ማፋናቀሎት የጀመረው በምን ጊዜ ነው ኦኬ ይሄን እንደዛ አይነቱ ጥያቄዎች መመለስ ስለማይችሉ ኮሚቴው መፍትሄ ሊሆን አይችልም መፍትሄ የሚሆነው የሰው ልጅ መብት የሚለው ጥያቄ ላይ መሰረት ቢሆን ግን መፍትሄ ያገኛል የኦሮሞ ህዝብ መብት ይከበራል እዛ መሃል አዲስ አበባ መሃል ፍንፍኔ መሃል እንደሰፈሮችስ መፍትሄ ይገኝ ይችላል ባይለኝ አመሰግናለሁ ዶክተር ቤኛ እንደምለው ለዚህ መፍትሄ ሊሆን የሚችለው ለዚህ ውዝግብ መፍትሄ ሊሆን የሚችለው የሂውማን ራይትስ ደግሞ የሰዎች መብት ሲከበር ነው የኦሮሞ ህዝብ መብት ሲከበር ነው የምለው ዶክተር ኢንሰርሙ አሁን ሰዓት እያለቀብኝ ነው በጣም ይቅርታ እየጠየኩኝ 2 ደቂቃ ብቻ ሰጣለሁ እና ምንድነው መብቴው የኢትዮጵያ መንግስት ምን ማድረግ አለበት ኮሚቴ መብቴ ሊሆን አይችልም ድንበር ሊፈጥር አይችልም በኦሮሞ መሬት ላይ ድንበር ፈጥሮ ይሄ ያንተ ነው አይደለም ማለት አይችልም
የድሬዳዋ የኦሮሞ የሆነች ሌላ ሰው ክልል ውስጥ ነው የምትደራደረው የድሬዳዋ ከተማ ጥያቄዎች ተነስተዋል አሁን ባለፈው ሰላማዊ ሰልፍ ላይ መፍትሄው ምንድነው የኦሮሞ ህዝብ ምን ማድረግ አለበት መንግስት ምን ማድረግ አለበት ሁለት ደቂቃ ሰጣለሁ መንግስት በዚህ የበረራ ጉዳይ ላይ አንድ ልበልና ለይት በረራ አክስትም አያትም ምንም ነገር የላትም እኛ በአርኪቴክቸር የምንለው ቅርሶች አሉ የሚቀሩ የባህል ቅርሶች አሉ ተቆጥሮ በረራነቱን ፍንፍኔቱን የሚገልጹ ጉዳዮች አሉ በፍንፍኔ ውስጥ ሲኖሩ የነበሩትን ስማቸውን እስከነ ቅድሚያታቸው ከነጎሳቸው እናውቃለን እኛ መጥራት ይቻላል ዛሬ ዝርዝራቸው የነበሩትን ፖፑሌሽን ማወቅ ይቻላል አሁን እንዳጠፉት አሁን የጠፉት ቀበሌዎች ጭምር ማለት ነው አንድ ጊዜ ፈጠጋር ምናምን ብሎ ሌላ ስም ሙሉ ወለጋ የሚባል የለም ያማራ ነው እንደዚህ እኔ እስከ 24 ቅድሚያ ድረስ አያቶችን መዘርዘር ይችላል የመሬት የኔጎሳ እና የመሬቱ ስሙ አንድ ላይ የተያዘው ወደ 2000 3000 ዓመት ድረስ መቁጠር ይቻላል ማለት ነው በትንሹ እናውቃለን እኛ በጎሳ ነው የምንሰፍረው የኦሮሞ ህዝብ ያውቃል ማንንም ያለም ህዝብ ያውቃል ይሄንን ነገር እዛው ቢተውት ይሻላል ምክንያቱም የማይመስል ነገር ነው ሌላው ለመንግስት አሁን ላለው መንግስት በመለማመጥ አይደለም ጥቅምን በማስከበር ችግር ሲፈጠር ፕሮብሌሙን ፌስ አርጎ ሶልቭ ማድረግ የመብት ጉዳይ ከተነሳ የመብት ጉዳይ የበግለሰብ ደረጃ ከሆነ የስቴት የአስተዳደር ጉዳይ ከሆነ የአስተዳደር ጉዳይ የፌደራል ጥያቄ ከሆነ መከላከያ ገንዘብ ትመት የጋራ ጉዳዮች ከሆነ ብዙ ሀገሮችን እንትን ስቴቶችን የሚያዋስኑ የጋራ ጉዳዮች ላይ የፌደራል ገቨርንመንት መስጠት ይቻላል ማለት የኦሮሚያ ጉዳይ ለኦሮሚያ ብቻ ቢሰጡ ይሻላል መፍትሄ የለው መውጫ የለው ፍንፍኔን ለሌላ ስቴት መስጠት ሌላ ችግር ነው የሚያወጣው ሌላ ችግር የማይቆም ቀጣይ የሆነ ጦርነት ውስጥ ነው የሚከተው ቀጣይ የሆነ ኢንሴኩሪቲ ውስጥ ነው የሚከተው ይሄንን ማቆም አለበት ይሄ መንግስት ብዬ ነው የምከተለው በአጭሩ ለመግለጽ የምፈልገው ከላይ የሚመጣ ውሳኔ በሙሉ ግርድፍ ነው አይሰራም የህዝቡም ውሳኔ አብሮት መካተት አለበት ይሄንን ነው እንግዲህ አድማጮቻችን እንደተከታተላችሁን ተስፋ አደርጋለሁ በዛሬው ውይይታችን ላይ አንድ ትምህርት እንዳገኛችሁ የኦሮሞ ህዝብ ሌላው ብሔር ብሔረሰቦችን አይጠላም አብሮ ነው የኖረው አብሮ ነው ያደገው የአዲስ አበባ ከተማ ደግሞ የመብት ጥያቄ ነው እንጂ የድንበር ጥያቄ አይደለም እንዳልሆነና የአዲስ አበባ ከተማ ህዝብ እንዳውም አዲስ አበባ ወይም ፍንፍኔ ወደ ኦሮሚያ ብትቀላቀል ነው እንዳውም እድገቷ ሊጨምር የሚችለው ለአዲስ አበባ ከተማ ህዝብም ንጽህና ጤንነት እና ሌሎች መብቶችን ሊከበሩ የሚችሉት አዲስ አበባ ወይም ፍንፍኔ ወደ ኦሮሚያ ስትቀላቀል ጥሩ ይሆናል ብለን እናምናለን በዚህ እንደተከታተላችሁን ተስፋ አደርጋለሁ አዘጋጅቼ የማቀርበው እኔ ሰለሞን ነመራ ነኝ በጣም አመሰግናለሁ በሰላም ደሩ በተለይ ኦቦ ገርቢ በጣም እናመሰግናለን የቴክኒክ ባለሙያችን ኦቦ ገርቢ ኑሬ ከኋላችን ቁጭ ብሎ ብዙ ሰዓት በከፍተኛ ንቃት እየተከታተለና ሁኔታዎችን እያቀናጀ ስለሆነ በጣም እናመሰግናለን ረጅም ጊዜ ልምድ አለው ረጅም ጊዜ አስተዋጽኦ አለው በጣም አመሰግናለሁ በሰላም ደሩ Silaman ni dai zani la bajalanga gamta farmatu ni babala kabso oromo ni babala oso man ni da oromo gadi kabenge parama mo fagari santure tuara ne tanango santure ida bache chan oromo gadi tabu bakase kananar ku jate waradi oromo ni kubare sumne sirfina kesige nyamada
Ichi mimani mol maragada Dumne sirbina kesi kenya mada Ichi mimani mol maragada Sat samka